እንዴት ናችሁ? ሰላም ናችሁ ወይ? ተመስገን ነኝ ከዩናይትድ ዳታ ሶሉሽንስ። እንዴት ከረማችሁ? እንዴት ናችሁ? በዛሬው ዕለት የኮቦ ቱልቦክስ ፓርት 5 ቪዲዮ እሰራላችኋለሁ ማለት ነው። ይሄ ፓርት 5 ቪዲዮ በብዛት የሚያተኩረው ምንድነው? በጣም አድቫንስድ የሆኑ ፊቸሮች ላይ ነው የሚያተኩረው። እነዚህ አድቫንስድ ፊቸሮቹ አንዳንዶቹ አዲስ ናቸው። ከዚህ በፊት እንግዲህ እንደምታውቁት 4 ቪዲዮ ሰርተናል ኮቦ ቱልቦክስ ላይ ፓርት 1፣ ፓርት 2፣ ፓርት 3 እና ፓርት 4 የሚል ሰርተናል። ቤዚካሊ ፓርት 1 የሚያተኩረው እንዴት አካውንት ክሬት እናደርጋለን የሚለው ላይ ያተኩራል። ፓርት 2 ደግሞ ኩዌስቸነሮችን እንዴት እንሰራለን፣ ፎርሞችን እንዴት ዲዛይን እናደርጋለን የሚለው ላይ ያተኩራል። ፓርት 3 ከማኔጅመንት ጋር የተገናኘ ነው። ስፔሻሊ ሞባይላችን ላይ ኮቦ ቱልቦክስን ጭነን እንዴት ከሰርቨራችን ጋር እናገናኛለን የሚለውን ነገር ያመለክታል። ፓርት 4 ደግሞ የሴኪዩሪቲ በተለይ ኮቦ ቱልቦክስ ፐርሚሽን እና ሴኪዩሪቲ እንዴት እንሰራለን የሚለውን ነገር እዛ ላይ በደንብ አድርገን ቪዲዮ ሰርተናል ማለት ነው። ይሄኛው ፓርት 5 እንግዲህ ለመጀመሪያ ጊዜ የምታዩ ከሆነ ቀደም ብላችሁ አራቱን ቪዲዮዎች ብታዩ ፓርት 1፣ ፓርት 2፣ ፓርት 3 እና ፓርት 4ን ብታዩ በቀላሉ ይህንን ፓርት 5ን ለመረዳት በጣም ይጠቅማችኋል ማለት ነው። እዚህ ፓርት 5 ላይ በመሰረታዊነት የምናተኩረው አድቫንስድ የሆኑ ፊቸሮች ናቸው። እነዚህ አድቫንስድ ፊቸሮቹ አንዳንዶቹ ቀደም ብለን ከዚህ በፊት ያየናቸው ናቸው። እንደ ሪቪዥን መውሰድ ትችላላችሁ። አዳዲስ ነገርም ጨምሬበታለሁ። ምክንያቱም እነዚህ የኮቦ ቱልቦክስ ቪዲዮ ላይ ባየሁት መጠን የተጠየቁ ጥያቄዎች አሉ፣ በስልክም የጠየቁኝ ጥያቄዎች አሉ እና እነዛም ቤዝ አድርጌ አድቫንስድ ፊቸሮች ብዬ ያልኳቸውን ነገሮች እዚህ ቪዲዮ ላይ አስገብቻለሁ ማለት ነው። አጠቃላይ ወደ 20 የሚሆኑ በጣም አድቫንስድ ፊቸሮች እናያለን ማለት ነው። ይህንን ፓርት 5 ከማየታችሁ በፊት ቀደም ብሎ ያሉትን 4 ቪዲዮዎች ብታዩ ይህንን በቀላሉ ለመረዳት ይጠቅማቸዋል ማለት ነው። በመጀመሪያ የምናየው ማንዳቶሪ ሪስፖንስን እናያለን። ኩዌስቸነር ዴቨሎፕ ስናደርግ አንድ ኩዌስችን የግድ ሪስፖንዳንቱ መመለስ አለበት ብለን የምንለውን ማንዳቶሪ ሪስፖንስ እንዴት እናደርጋለን የሚለውን አሳያችኋለሁ። ከዛ ቫሊዴሽን ክራይቴሪያ አሳያችኋለሁ። በሶስተኛነት የማሳየው ስኪፕ ሎጂክ ነው። አንዳንድ ጥያቄዎች ለመምጣት ቀደም ብሎ ባሉት ጥያቄዎች ኮንዲሽን ላይ የተመሰረቱ ይሆናሉ። ስኪፕ ሎጂክ፣ ከዛም በኋላ ዲፎልት ቫሊው እንዴት ዲፎልት ቫሊው እናስገባለን የሚለውን እናያለን። ጂኦግራፊካል ሎኬሽንስ በተለይ ጂፒኤስ ካፕቸር ማድረግ በኩዌስቸነር ላይ ያሉትን ጥቅሞች እንዴት እንደሆነ አሳያቸዋለሁ ማለት ነው። የመጀመሪያዎቹ 5ቱ ነገሮች ቤዚካሊ ኩዌስቸነር ዴቨሎፕ አድርገን እንግዲህ ኩዌስችን ወይም ደግሞ ሪስፖንዳንቶቹ እንዲመልሱ ከተፈለገ የዳታ ኳሊቲን ኢንሹር የሚያደርጉ 5 ፊቸሮች ናቸው ማለት ነው። ከዛ ግሩፒንግ ኦፍ ኩዌስችንስ እናያለን። ግሩፒንግ ኦፍ ኩዌስችንስ ምን ማለት ነው? ለምሳሌ ኩዌስቸነር ላይ አይታችሁ ከሆነ የተለያዩ ፓርቶች አሉት። ለምሳሌ ሪስፖንዳንት ዲቴይል የሚባል አለ። ፓርት 1፣ ፓርት 2 ያለን በተለያየ መንገድ ኩዌስቸነራችንን ምን ልናደርግ እንችላለን? ልንከፋፍለው እንችላለን እና ኮቦ ቱልቦክስ ላይ እነዚህን ግሩፕ አድርገን በቀላሉ ጥያቄዎችን ወደ አንድ ፓርት ማስገባት እንችላለን እና እሱን በደንብ አድርገን እናያለን። ከዛ ሌይአውት እና ሴቲንግ ላይ በጣም ወሳኝ ነገሮች አሉ። ከዚህ በፊትም ላሳያችሁ ሞክሬያለሁ፣ ግን አሁን አዳዲስ ነገሮችን ጨምሬ ሌይአውት እና ሴቲንግ ላይ ያሉትን ነገሮች አሳያችኋለሁ። ዛሬ ድሮፕ ዳውን ሊስት አሳያችኋለሁ። በጣም ቆንጆ ነገር ትማራላችሁ። እሱን በኋላ ላይ አሳያችኋለሁ። ከአራቱም ቪዲዮ ላይ ካሉት ጥያቄዎች የተረዳሁት ነገር ምንድነው? ሬቲንግ እና ኩዌስችን ማትሪክሶችን እንደገና ብናየው እንደገና ብንደግሞ የሚል ነገር ስላለ ዛሬ በደንብ አፍታትቼ ያሳያችኋለሁ። ይሄኛው ላንጉዌጅ እና ማኔጅ ትራንስሌሽን የሚለው አዲስ ቶፒክ ነው። ምክንያቱም እንደምታውቁት ለምሳሌ አንድ ሰው ኩዌስቸነር በእንግሊዝኛም ሊሰራ ይችላል፣ ከዛም በአማርኛም ሊሰራ ይችላል፣ ከዛ በሲዳምኛ ወይም በአፋን ኦሮሞ ወይም ደግሞ በትግርኛ ሊሰራ ይችላል እና እንደምታውቁት ኮቦ ቱልቦክስ ይህንን ምን ያደርጋል? ማኔጅ ማድረግ ትችላላችሁ። ኮቦ ቱልቦክስ ላይ አማርኛንም እንግሊዝኛንም አፋን ኦሮሞ 3 ማድረግ ትችላላችሁ። ሶዛት ሪስፖንዳንቱ በሚችለው መንገድ ይመልሳል ማለት ነው። አንዳንዶቹ በእንግሊዝኛ ከሆነ እንግሊዝኛ፣ አማርኛ ደግሞ ከሆነ አማርኛ፣ አፋን ኦሮሞ ደግሞ ከሆነ አፋን ኦሮሞ እንዴት እነዚህን ትራንስሌሽኖች እንዴት እንሰራለን የሚለውን እናያለን። ካልኩሌሽን ነው፣ ሲምፕል ካልኩሌሽኖችን እናያለን። ይሄም አዲስ ቶፒክ ነው። በጣም ብዙ ነገሮችን ታያላችሁ። እንዴት ሲምፕል ካልኩሌሽኖችን እንዴት እንደምንሰራ በኮቦ ቱልቦክስ አንድ ላይ አብረን እናያለን ማለት ነው። ሌሎቹ ነገሮች እንደተረዳሁት ምንድን ነው፣ ብዙ ጊዜ የኮቦ ቱልቦክስ ዴቨሎፕ ካደረግን በኋላ ፎርሞችን ዲፕሎይ ካደረግን በኋላ ሊንኩን ዳታ ለሚሰበስቡልን ሰዎች እንዴት እንልካለን። በተለይ ደግሞ በኮምፒውተር የሚሞላ ዳታ ከሆነ እንዴት ኮፒ አድርገን ኮቦ ቱልቦክስ ሊንካችንን ወደ ሌላ ሰው እንዴት እንልካለን የሚለውን እናሳያለን። ስንልክ ደግሞ አንዳንድ ሰዎች ዩዘር ኔም እና ፓስወርድ ተሰጥቷቸው ሊንኩን ከፍተው ዩዘር ኔም እና ፓስወርድ የጠይቃቸውና ዩዘር ኔም እና ፓስወርድ አስገብተው ፎርሙን ሊያዩ ይችላሉ ወይም ኩዌስቸነሩን ሊያዩ ይችላሉ። አንዳንድ ጊዜ ደግሞ ያለምንም ሲምፕሊ ሊንኩን ክሊክ ሲያደርጉ ቀጥታ ወደ ጥያቄ እንዲገባ ማድረግ እንችላለን እና ይሄ ዊዛውት ዩዘር ኔም እና ዊዛውት ፓስወርድ እንዴት ሰዎች የላክንላቸውን ሊንክ ይከፍታሉ የሚለውን እናያለን። አንዳንድ ጊዜ እንግዲህ ኩዌስቸነር ዴቨሎፕ አድርገን ከጨረስን በኋላ ምን ማድረግ እንፈልጋለን? ፎርሙን ዳውንሎድ ማድረግ እንፈልጋለን። በተለይ በኤክሴል ዳውንሎድ ማድረግ እንፈልጋለን።
እንደገና ደግሞ ኮሽነሩን ፊት ለፊት የምናየውን ኮሽነር እንዴት ፕሪንት እናደርጋለን የሚለውን ነገር አብረን እናያለን። የኮቦ ቱልቦክስ ሪፖርት ላይአውት በጣም ወሳኝ ነገር ነው። አሳያችኋለሁ በኋላ። በተለያየ መንገድ የገቡትን ዳታዎች አናላይዝ አድርጎ ያስቀምጥላቸዋል። በፓይ ቻርት፣ በባር ቻርት አድርጎ ያስቀምጥላቸዋል። ይሄም አዲስ ኮንሰፕት ነው። በደንብ ጥሩ ነገር ታገኛላችሁ ብዬ አስባለሁ። ትራንስፈሪንግ ኦውነርሺፕ በቅርቡ አንድ ወዳጄን ሳማክር ነበር እና እሱ በቤቱ ሆኖ በላፕቶፕ ላይ የሚሰራውን ኮሽነር እኔ እንዳይለት እኔ ኤዲት እንዳደረግለት እና ኮሜንት እንዳደረግለት ይፈልጋል። ሶ ኦውነርሺፕ ትራንስፈር እናደርጋለን ማለት ነው። አበበ የሚባል ሰው ካለ ተመስገን ለሚባል ሰው ኮሽነሩን ከፍቼ ዲዛይኖቹን ኤዲት እንዳደርግ ኮሽነሮችን ሪሙቭ እንዳደርግ ዲሊት እንዳደርግ ኦውነርሺፕ ይሰጠኛል። ሶ እንዴት አድርገን ትራንስፈር ኦውነርሺፕ እንሰጣለን? በተለይ ለአድቫይዘሮቻችን፣ በተለይ ከላይ ቴክኒካሊ ለሚያግዙን ሰዎች ኦውነርሺፕ ምን እናደርጋለን? ትራንስፈር እናደርጋለን ማለት ነው። ሶ እሱን እናያለን። ከዛ አካውንት ሴቲንግ ላይ በተለይ ፕሮፋይሎችን እንዴት አፕዴት እናደርጋለን? የፎርምን ስም እንዴት መቀየር እችላለሁ? ፓስወርዱን መቀየር እንዴት እችላለሁ? አሁን ደግሞ ኢሜይል ደግሞ እንዴት አፕዴት ማድረግ እችላለሁ የሚለውን ነገር እናያለን ማለት ነው። በዚህ ቶፒክ ላይ ወይም በዚህ ቪዲዮ ላይ መጨረሻ ላይ የምናየው በፓርት 4 ላይ ያየ ነው ኮቦ ቱልቦክስ ፐርሚሽን እና ሴኩሪቲ በጣም ወሳኝ ነገር ነው። በነገራችን ላይ እኔም አፕሎድ አድርጌው ከ1000 በላይ ከታዩ ቪዲዮዎች አንዱ የኮቦ ቱልቦክስ ፐርሚሽን እና ሴኩሪቲ ላይ ነው። እዛ ላይ የተወሰኑ ነገሮችን በደንብ እናያለን። በመጀመሪያው በፓርት 4 ቪዲዮ ዲቴል የገቡ ነገሮች አሉ። እነሱን በደንብ አድርጋችሁ እናንተ ማየት ትችላላችሁ። ግን ይሄ በጣም ወሳኝ ቶፒክ ሪቫይዝ የምናደርገው ምንድነው ማለት ነው፣ እንዴት ፐርሚሽን እና ሴኩሪቲ እንሰጣለን ለተወሰኑ ሰዎች የኤዲትን፣ የተወሰኑ ሰዎች ቫሊዴት እንዲያደርጉ፣ የተወሰኑ ሰዎች ዲሌት እንዲያደርጉ፣ የተወሰኑ ሰዎች ደግሞ ፎርሙን ብቻ እንዲያዩ እንዴት እናደርጋለን የሚለውን ነገር እናያለን ማለት ነው። ሶ መልካም እንግዲህ የቱቶሪያል ጊዜ ይሁንላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ ማለት ነው። ሶ ወደ ቀጥታ ወደ ቶፒካችን እንገባለን። ሶ እንግዲህ በመጀመሪያ ማድረግ ያለብን ምንድን ነው ኮቦ ቱልቦክስ ዶት ኦርግ እልና አድሬስ ባሬ ላይ ጽፋለሁ ማለት ነው። ልክ ኢሚዲየትሊ ኢንተርስ አድርገው እንደምታዩት የኮቦ ቱልቦክስ ፔጅ ይመጣልኛል። ሲምፕሊ ምንድነው ማድረግ ያለብኝ በዚህ በስተቀኝ በኩል ሳይን አፕ ላለሁኝ ማለት ነው። ሶ ሳይን አፕ ላይ ክሊክ አደርጋለሁኝ። ሁለት አይነት ሰርቨሮች አሉ። አንደኛው በዚህ በግራ በኩል የምታዩት ነው። ይሄ ለማንኛውም ስፔሻሊ ለሪሰርቸሮች የሚዘጋጅ እንትን ነው እና ይሄኛው የመጀመሪያው የሰርቨር አይነት ነው ማለት ነው። ሶ አካውንት ክሬት ማድረግ ከፈለጋችሁ ምንድነው የምታደርጉት? እዚህ ጋር ክሬት አን አካውንት ብላችሁ ትላላችሁ ማለት ነው። ሶ በዚህ መንገድ ክሬት የሚደረግ አካውንት ምን አይነት አድሬስ ይኖረዋል? እዚህ ጋር kf.kobotoolbox.org እዚህ ጋር እርግጠኛ ሆኜ የምነግራችሁ ምንድነው አካውንት የምትፈጥሩበት ሰርቨር በጣም ወሳኝ ነው ማለት ነው። ሶ kf ከሆነ በኋላ ላይ ስትገቡም kf.kobotoolbox.org እያላችሁ ነው የምትመጡት ማለት ነው። ካልሆነ ደግሞ ኢዩ የሚባል አለ ደግሞ በኋላ ላይ የማሳያቸው ማለት ነው። ሶ እዚህ ጋር አስፈላጊ የሚባሉ አስትሪክስ አድርጎላችኋል። አስፈላጊ የሚባሉ መረጃዎችን ምን ታደርጋላችሁ? ትሞሉና አካውንት ክሬት ታደርጋላችሁ ማለት ነው። ሶ ቅድም እንደነገርኳችሁ ፓርት 1 ቪዲዮ ላይ ይሄንን ኢንዲቴል አስቀምጨዋለሁ ማለት ነው። ሶ አንደኛው ሰርቨር ይሄ ኬኤፍ የሚባለው ሰርቨር ነው ማለት ነው። ሶ ባክ ብዬ ደግሞ ሁለተኛው ደግሞ ሰርቨር እዚህ ጋር ምን የሚባላል ደግሞ አለ ኢዩ ደግሞ የሚባል አለ ማለት ነው። ሶ የዩሮፒያን ዩኒየን ሰርቨር አለ፣ እሱንም መጠቀም ትችላላችሁ ማለት ነው። ሶ የቅድሙ ከኮቦ ቱልቦክስ ዶት ኦርግ በፊት ምን አለ ኢዩ የሚል አለ፣ ኬኤፍ የሚል አለ፣ ይሄኛው ደግሞ ኢዩ የሚል አለ ማለት ነው። ሶ ያ ነው ልዩነቱ እንጂ ከዛ ውጪ ሁሉም ነገር ተመሳሳይ ነው ማለት ነው። ሶ የተጠቀማችሁትን ሰርቨር ምን ማድረግ አለባችሁ? ማወቅ አለባችሁ ማለት ነው። ሶ በዚህ አጋጣሚ እኔ ከዚህ በፊት ከቪዲዮ 1 እስከ ቪዲዮ 4 የተጠቀምኩት የትኛውን ነው? የኢዩን ስለሆነ ኦልሬዲ አካውንትም ስላለኝ ምንድነው ማድረገው ማለት ነው። እዚህ ጋር መጥቼ ሳይንን ብዬ ገባለሁኝ ማለት ነው። ሶ ሳይንን ብዬ ገባና ምንድነው ማድረገው እዚህ ጋር ዩዘር ኔምን ስፔሲፋይ አደርጋለሁኝ። ተሜ ገብራ የሚል ዩዘር ኔም ነው። ከዛ @11 ብዬ ምን አደርጋለሁኝ ማለት ነው ሎጊን አደርጋለሁ ማለት ነው። ሶ ሎጊን ሳደርግ ኢሚዲየትሊ ከዚህ በፊት የሰራኋቸው ፕሮጀክቶች ምን ያደርግልኛል ማለት ነው ያሳየኛል ማለት ነው። እንደዚህ ጋር እንደምታዩት በጣም ብዙ ሌሎችም ሰዎች ሼር ያደረጉኝ እኔም ክሬት ያደረኳቸው ፕሮጀክቶች አሉ። ሶ እዚህ ጋር ያሳየኛል ማለት ነው። ሶ በቀጥታ አሁን ምንድነው የምናደርገው አዲስ ፕሮጀክት ክሬት እናደርጋለን ማለት ነው። ሶ አዲስ ፕሮጀክት ክሬት የምናደርገው የዛሬውን ምን ላሳያችሁ ነው አድቫንስድ የኮቦ ቱልቦክስ ፊቸሮችን ላሳያችሁ ነው ማለት ነው። ሶ እዚህ ጋር ምን አደርጋለሁ ኒው ላይ ክሊክ አደርጋለሁ። እንደምታዩት 4 ፎርሞችን የምንፈጥርበት 4 አይነት መንገድ አለ። ሶ 99% ኮሽነሮች የሚሰሩት ቢልድ ፍሮም ስክራች በሚል ነው። ምናልባት ደግሞ በሚቀጥሉት ቪዲዮዎች አፕሎድ አን ኤግዜልኤክስ ፎርም የሚል አለ። ኤግዜልኤክስ ፎርሞችን ኤክሴል ላይ እንዴት ሰርች ኢምፖርት አደርጋለሁ የሚለውን ነገር አሳያችኋለሁ። ሶ ዛሬ ቤዚካሊ ምን ላይ ነው የምናተኩረው? ቢልድ ፍሮም ስክራች የምትለው ላይ ክሊክ እናደርጋለን ማለት ነው። ሶ የፎርሙ ወይም የፕሮጀክቱ ስም ማን ነው? የፕሮጀክቱ አድቫንስድ ፊውቸርስ ልበለው።
ከዛ ዲስክሪፕሽን ማይ ፕሮጀክት ብዬ ማለት እችላለሁኝ። ከዛ እዚህ ጋር ሴክተሩ እኔ የምሰራበት ሄልዝ ስለሆነ ሄልዝ ላይ ክሊክ አደርጋለሁ። እዚህ ጋር ደግሞ ካንትሪ አለ። እነዚህ በጣም አራቱ መረጃዎች አንድ ፕሮጀክት ክሬት ለማድረግ ወሳኞች ናቸው ማለት ነው። ይሄ የፕሮጀክቱ ኔም ወይም የፎርሙ ኔም አለ፣ ዲስክሪፕሽን አለ፣ ሴክተር አለ፣ ከዛ ካንትሪ አለ ማለት ነው። ኢሚዲየትሊ ይሄንን አድርጌ እንደጨረስኩኝ ምን ማድረግ አለብኝ ማለት ነው? ክሬት ፕሮጀክት ብዬ ክሊክ አደርጋለሁኝ ማለት ነው። ክሬት ፕሮጀክት ብዬ ክሊክ ሳደርግ የመጀመሪያው ፔጅ ይመጣል። እዚህ ጋር እንደምታዩት ይሄ ምንም አይነት ጥያቄዎች የሉም፣ ከዚህ በፊት የተሰሩ ጥያቄዎች የሉም፣ ኢምፒቲ ነው ማለት ነው። ጥያቄዎችን ወደ ማስገባት ወይም ደግሞ ጥያቄዎችን ታይፕ ወደ ማድረግ ልምጣ። የመጀመሪያውን ጥያቄ ለማስገባት ምንድን ነው የምታደርጉት? እዚች ጋር የፕላስ ምልክት አለች፣ እሷን ክሊክ አደርጋለሁኝ ማለት ነው። ሪስፖንደንት አይዲ ልበል። ሪስፖንደንት አይዲ ልበል እና ምን ላድርገው? ዳታ ታይፑን ብዙ ጊዜ አይዲ ቁጥርና ቴክስት ስላለው ምን ላድርገው? ቴክስት ልበለው ማለት ነው። ቴክስት ላይ ክሊክ አደርጋለሁኝ። ከዛ ሁለተኛው ጥያቄ ልምጣና ምን ልበለው? ዋት ኢዝ ዩር ኔም ወይም ደግሞ ኔም ልበለው። ኔም ደግሞ እንደምታውቁት ምንድን ነው? በቴክስት ነው የሚገለጸው። እዚህ ጋር አድ ኩዌስችን ብዬ ምን ላድርገው? ቴክስት ልበለው ማለት ነው። እዚህ ጋር ደግሞ ልምጣና ምን አደርጋለሁ? ሶስተኛ ጥያቄ ጀንደር ልበለው። ከዛ ጀንደር ካልኩት በኋላ እንግዲህ ሰው የሚመርጠው ወይ ሜል ነው ወይ ፊሜል ነው። አድ ኩዌስችን ልበለው እና ምን ላድርገው? ሰሌክት ዋን ልበለው። አብዛኞቹ ጥያቄዎች እዚህ ካታጎሪ ላይ ነው የሚወድቁት። ሰሌክት ዋን ልበለው እና ምን ልበለው? ሜል። ከዛ በኋላ ምን ላድርገው? ፊሜል ላድርገው ማለት ነው። የመጀመሪያው የማሳያችሁ ነገር ምንድን ነው? ሪስፖንዳንት አይዲ የሚባለው ማንዳቶሪ ፊልድ ከሆነ የግድ ሪስፖንዳንቱ መመለስ ያለበት ፊልድ ከሆነ ምን አደርጋለሁ? በዚህ በስተቀኝ በኩል መጣና ሴቲንግ ላይ ክሊክ አደርጋለሁኝ። ሴቲንግ ላይ ክሊክ አደርግና ማንዳቶሪ ሪስፖንስ የምትለውን ምን አደርጋታለሁ? የስ እላታለሁ ማለት ነው። እዚህ ጋር ማየት ያለባችሁ ሪስፖንዳንት አይዲ ከሚለው በፊት ምንም አይነት ነገር የለም። አሁን ልክ የስን ክሊክ ሳደርግ ምን ያደርጋል ማለት ነው? አስትሪክት ያስቀምጥልኛል ማለት ነው። አንደኛውን ምን አደረግኩኝ? ሴት አደረግኩኝ ማለት ነው። ኔምም የግዴታ መሞላት ያለበት ነው ብላችሁ ካሰባችሁ ምን ታደርጋላችሁ? እዚህ ጋር መታችሁ አሁንም ኩዌስችን ኦፕሽንስ የምትለው ማንዳቶሪ ሪስፖንስ የሚለው ላይ ምንድነው የምታደርጉት? የስ ላይ ክሊክ ታደርጋላችሁ ማለት ነው። ከዛ ጀንደርም ላይ መታችሁ ጀንደርም የግድ መግባት ያለበት መረጃ ነው ብላችሁ ካሰባችሁ ምን ታደርጋላችሁ ማለት ነው? እዚህ ጋር ሴቲንግ ላይ ክሊክ ታደርጉና ምን ታደርጋላችሁ? የስ ላይ ክሊክ አደርጋችሁ ማለት ነው። ምን አደረግን ማለት ነው? አሁንም ሶስቱንም ኩዌስችኖች ማንዳቶሪ ሪስፖንስ አደረግናቸው ማለት ነው። ማንዳቶሪ መሆናቸውን በምን ማወቅ እንችላለን? እዚች ጋር ትመጡና በስተግራ በኩል ፕሪቪው የምትላለች ፕሪቪው ፎርም ላይ ክሊክ እናድርግ። ፕሪቪው ፎርም ላይ ክሊክ ካደረግኩኝ በኋላ ምን ይሆናል ማለት ነው? ኮስችኑን ምን ያደርግልኛል? ፕሪቪው ያደርግልኛል ማለት ነው። እንደምታዩት ምን ያደርጋል ማለት ነው? በእያንዳንዱ ኩዌስችን ላይ ምን ያደርጋል? አስትሪክስ በኮስችኑ በስተግራ በኩል ምን ያደርጋል? አስትሪክስ ያደርጋል ማለት ነው። ይህንን ሳልሞላ ቢሄድ ይመልሰኛል ማለት ነው። ለምሳሌ እንበልና ሪስፖንዳንት አይዲ R001 ልበለው። ኔምን ሳልሞላ ልምጣና ሜል ብዬ እንበልና መጥቼ ምን ላደርገው? ቫሊዴት ልበለው። ቫሊዴት ስለው ምን ያደርግልኛል ማለት ነው? ይሄንን ኢረር ያመጣልኛል። ይሄ ኢረር ምንድን ነው? ዘ ፊልድ ኢዝ ሪኳየርድ ይላቸዋል። እዚህ ጋር እንደምታዩት ዘ ፊልድ ኢዝ ሪኳየርድ፣ የግድ ፊልዱን ሳትሞላ መቀጠል ወይም ወደሚቀጥለው ፊልድ መሄድ አትችልም ማለት ነው። በዚህ አጋጣሚ ምንድነው ማለት ነው? ማንዳቶሪ ሪስፖንስ ማለት ምንድነው? ሪስፖንደንቱ የግድ መመለስ ያለበት ጥያቄ ማለት ነው። ይሄ ማንዳቶሪ ሪስፖንስ የሚባለው ነው ማለት ነው። ይሄንን ካደረግን በኋላ እዚህ ጋር ለምጣና አሁን ደግሞ ምን አደርጋለሁኝ? ሃው ኦልድ አር ዩ የሚለውን ላስቀምጠው። ከዛ አድ ኩዌስችን ልበል። ከዛ ደግሞ ምን ላደርገው? ይሄንን ነምበር ልበል ማለት ነው። በነገራችን ላይ እዚህ ጋር ሃው ኦልድ አር ዩ ከሚለው በታች ኮስችን ሂንት የምትላለች ተጨማሪ ለጥያቄ ተጨማሪ መስጠት ማለት ተጨማሪ መግለጫዎች ማለት ነው። ኢን ይርስ በዓመተ ምህረት ጻፈው ወይም ደግሞ በዓመት ጻፈው እንደማለት ነው። ኢን ይርስ ብዬ እወጣለሁ ማለት ነው። ሃው ኦልድ አር ዩ የሚለውን ጥያቄ ያደረግኩት ቅድም እንዳያችሁት ነምበር አድርጌዋለሁ የቁጥር ጥያቄ ስለሆነ። እዚህ ጋር ልምጣና ደግሞ አር ዩ ሜሪድ ልበለው። አር ዩ ሜሪድ የሚለውን ደግሞ ሰውየው ምንድነው የሚለው? የስ ኦር ኖ ስለሚል ሰለክት ዋን ነው የሚሆነው ማለት ነው። ሰለክት ዋን ልበለውና ምን ልበለው? የስ። እዚህ ጋር ምን ላድርገው? ኖ ልበለው ማለት ነው። ሰውየው አንድ ምርጫ ነው ያለው፣ ወይ የስ ይላል ወይ ኖ ይላል ማለት ነው። እዚች ጋር እንደምታዩት ኮላፕስ ማድረግ ትችላላችሁ እችን፣ ወይም ደግሞ ምን ማድረግ ትችላላችሁ? ኤክስፓንድ ማድረግ ትችላላችሁ። በዚህ መንገድ ኤክስፓንድ፣ በዚህ መንገድ ምን ማድረግ ትችላላችሁ? ኮላፕስ ማድረግ ትችላላችሁ ማለት ነው። በነገራችን ላይ ልክ እያንዳንዱን ጥያቄ ስታስገቡ ሁለት ነገሮችን መለማመድ አለባቸው። አንደኛ ሴቭ ማድረጋችሁን መርሳት የለባችሁም። በዚህ በስተቀኝ በኩል ሴቭ የሚል አለ። ሁለተኛ ደግሞ ፕሪቪው ማድረጋችሁን፣ ጥያቄው ምን ይመስላል ወይም ደግሞ በምን መንገድ ተቀምጧል የሚለውን የሚያሳያችሁ ምንድነው ማለት ነው? ፕሪቪው ላይ ክሊክ ስታደርጉ
ምን ያደርጋል ማለት ነው? ይሄንን እንደምታዩት ጥያቄውን በዚህ መንገድ ያሳያቸዋል ማለት ነው። እዚህ ጋር እንደምታዩት አሁን ሪስፖንዳንት አይዲ ኔም እና ጀንደር በስተግራ በኩል ምን አለ? አስትሪክስ አለ። ማንዳቶሪ ፊልዶች ናቸው ማለት ነው። እነዚህ ደግሞ አሪዩ ሜሪድ እና ሀወልዳሪ የሚሉት ደግሞ እንደምታዩት የለም። ለምሳሌ እነዚህን ሳልሞላ ቢሄድ ጥያቄው ምን ያደርገኛል ማለት ነው? ይቀበለኛል። እዚህ ጋር ለምሳሌ ላምጣ። እዚህ ጋር የነዚህ የግዴታ ነው። ሀወልዳሪው 12 የስ ብዬ ወይም ደግሞ ሀወልዳሪው የሚለውን ባልሞላ ምን ማድረግ ይችለኛል ማለት ነው? ቫሊዴት ያደርገኛል ወይም ደግሞ ያልፈኛል ማለት ነው። ምክንያቱም ምን አልሆነም ፎርሙ ወይም ደግሞ እነዚህ ሀወልዳሪው የሚለውና አሪዩ ሜሪድ የሚለው ጥያቄ ማንዳቶሪ አላደረኩትም ማለት ነው። ልመለስ። ሀወልዳሪውን ምን ላድርገው? ማንዳቶሪ ላድርገው። ቅድም እንደነገርኳችሁ አድቫንስድ ፊውቸርስ ከሚባሉት አንዱ ማንዳቶሪ ሪስፖንስ ነው። እዚህ ጋር የስ ላድርገው። እንደገና አሁንም አሪዩ ሜሪድ የሚለውን ምን ላድርገው? የስ ልበለው ማለት ነው። ሁለቱንም ምን አደረኳቸው? ማንዳቶሪ ያደረኳቸው ማለት ነው። አሁን መታችሁ እዚህ ጋር ክሊክ ብታደርጉ ከፊት ለፊታቸው ወይም ደግሞ በስተግራ በኩል ምን አለ ማለት ነው? የኮከብ ስዕል ወይም ደግሞ አስትሪክስ አለ። ያ ኢምፕላይ የሚያደርገው ምንድን ነው? እነዚህ ጥያቄዎች ምንድን ናቸው ማለት ነው? ማንዳቶሪ ናቸው፣ የግድ መመለስ አለባቸው የሚለው ነው። ማንዳቶሪ ሪስፖንስ ማለት አንደኛው ይሄ ነው። ሁለተኛ ግን ማወቅ ያለባችሁ ቫሊዴሽን ክራይቴሪያ ነው። ለምሳሌ እዚህ ጋር ሃው ኦልድ አር ዩ የሚል አለ። ይህንን ጥያቄ ወይም ደግሞ እዚህ ጥያቄ ላይ መሳተፍ ያለባቸው እድሜያቸው ከ18 ዓመት በላይ የሆኑ ናቸው የሚለውን ሴት እናድርግ። እዚህ ጋር ልምጣና ሴቲንግ ላይ ክሊክ አደርጋለሁ። ቫሊዴሽን ክራይቴሪያ ላይ ክሊክ አደርጋለሁ። ከዛ በኋላ ምንድነው ማድረገው? አድ ኮንዲሽን የሚል አለ። ይሄ ምንድነው የምናደርገው? ዚስ ኩዌስችን ሪስፖንስ ሃዝ ቱ ቢ 18 የሚል አለ ማለት ነው። ግሬተር ዛን የሚል አለ። ሌሎች ኦፕሬተሮችን ከፈለጋችሁ እዚህ ጋር ከፍታችሁ ምን ማድረግ ነው? እዚህ ጋር ክሊክ ስታደርጉት ይከፍታል። ግሬተር ዛን ኦር ኢኳልስ ቱ 18 ብዬ ማለት እችላለሁ ማለት ነው። አሁን ሰውየው ማስገባት ያለበት እድሜ ከስንት በላይ ነው ማለት ነው? ከ18 በላይ ነው ማለት ነው። ሰውየው ከ18 ዓመት በታች ካስገባ ኢረር ሜሴጅ መምጣት አለበት። ያንን ኢረር ሜሴጅ ምንድነው? ኤጅ ሹድ ቢ ግሬተር ዛን 18 የሚል ሜሴጅ ይመጣለታል ማለት ነው። ኤጅ ሹድ ቢ ግሬተር ዛን 80 የሚል ሜሴጅ ይመጣለታል ማለት ነው። ይሄ ማለት ምን ማለት ነው? ቫሊዴሽን ሩል ነው ማለት ነው። ሴቭ ላድርገው። ቫሊዴሽን ሩል ምንድን ነው ያደረኩት? ሰውየው ማስገባት ያለበት እድሜ 18 እና ከ18 ዓመት በላይ መሆን አለበት የሚለውን ነው ያደረኩት። ምንድን ነው ያደረኩት? እዚህ ጋር ሴቲንግ ላይ ክሊክ አደረኩኝ። ከዛ ቫሊዴሽን ክራይቴሪያ ጋር ክሊክ አደረኩኝ። ከዛ ምንድን ነው ያደረኩት? ዚስ ኩዌስችን ሪስፖንስ ሃዝ ቱ ቢ ብዬ 18 እና ከ18 ዓመት በላይ ብያለሁ ማለት ነው። ለምሳሌ እንበልና እስኪ አሁን የሚያስገባውን እድሜ እኒ እና ከዛ ቼክ እናድርግ ማለት ነው። ለምሳሌ ሃው ኦልድ አር ዩ የሚለው ላይ 16 አስገብቶ ቢሄድ ምን ያደርጋል? ኤጅ ሹድ ቢ ግሬተር ዛን 80 ይላል ማለት ነው። አይቀበለውም ማለት ነው። ይሄን ምንድነው የምንለው? ቫሊዴሽን ክራይቴሪያ ማለት ነው። ቫሊዴሽን ክራይቴሪያ ማለት ምን ማለት ነው? የግድ አክሰፕተብል የሆኑ ቫሊዎችን እንዲያስገባ ምን የሚያደርግ ነው? ፎርስ የሚያደርግ ነው ማለት ነው። አሁን የምፈልገው ምንድነው? ለምሳሌ እድሜው ከ18 ዓመት በላይ የሆነና ከ49 ዓመት በታች የሆነ ደግሞ ከፈለኩኝ ምንድነው የሚያደርገው? እዚህ ጋር ትመጡና ክሊክ አድርጋችሁ ቫሊዴሽን ክራይቴሪያ ትሉና እዚህ ጋር ከ18 ዓመት በላይ ብላችኋል። ሁለተኛው ክራይቴሪያ ደግሞ ምንድነው? ከ49 ዓመት በታች የሆነ መሆን አለበት ነው። አድ አናዘር ኮንዲሽን ብዬ እላለሁ ማለት ነው። አድ አናዘር ኮንዲሽን ብዬ ምን አደርጋለሁ? ሌስ ዛን ኦር ኢኳልስ ቱ ከዛ ምን አደርጋለሁ? 49 እላለሁ ማለት ነው። ሰውየው የሚያስገባው እድሜ የግድ ምን መሆን አለበት ማለት ነው? ከ18 ዓመት በላይ እና ከ49 ዓመት በታች መሆን አለበት ነው። እዚህ ጋር እስኪ ቼክ እናድርገው። አሁንም እችን ዘጋለሁኝ። ከዛ ሴቭ ላለሁኝ። ከዛ ልምጣና ፕሪቪው ልበለው። ፕሪቪው ካልኩት በኋላ እዩ እንግዲህ ምን አደረኩት? እድሜውን መጥቼ ስንት አደረኩት? ለምሳሌ 90 አደረኩት ማለት ነው። 90 ባደርገው እና ወደሚቀጥለው በመጣ ምን ያደርግልኛል ማለት ነው? ቫሊዴሽን ኢረር ላይ ይይዘኛል። ኤጅ ሹድ ቢ ግሬተር ዛን 18 ኤንድ ሌስ ዛን 49 የሚል እዚች ኢረር ሜሴጇን ስላላስተካከልኳት ነው ማለት ነው። የግድ እዚህ ጋር ምን ማስገባት አለብኝ ማለት ነው? እድሜው ከ18 ዓመት በላይ እና ከ49 ዓመት በታች ማስገባት አለብኝ ማለት ነው። አሁን ለምሳሌ 30 ሳስገባ ምን ያደርጋል ማለት ነው? ይቀበለኛል። እንደምታዩት ይቀበላል ማለት ነው። በዚህ አጋጣሚ ምን ላድርጋት? ሃው ኦልድ አር ዩ የሚለውን መጥቼ ምን ማድረግ እችላለሁኝ? ቫሊዴሽን ክራይቴሪያ ላይ መጥቼ የሚቀጥለውን ምን ማድረግ እችላለሁ? የሚቀጥለውን ክራይቴሪያ ምን ማድረግ እችላለሁ? ማጥፋት እችላለሁ። ለምሳሌ ማጥፋት ከፈለጋችሁ እዚህ ጋር መጥታችሁ ምን ማድረግ ነው? ክሊክ ማድረግ ነው ማለት ነው። ኤጅ ሹድ ቢ ግሬተር ዛን 18 የሚለውን በመጀመሪያው ኮንዲሽን እንሄዳለን ማለት ነው። ሴቭ አደረግኩት። ሁለት ነገር አሳይቻችኋለሁ ማለት ነው። አንደኛ ማንዳቶሪ ሪስፖንስ አሳይቻችኋለሁ። ሁለተኛ ነገር ደግሞ ቫሊዴሽን ክራይቴሪያ አሳይቻችኋለሁ ማለት ነው። ሶስተኛው ደግሞ ስኪፕ ሎጂክ የሚባለው ማለት ነው። ስኪፕ ሎጂክ ለምሳሌ ሰውየው እድሜው ከ18 ዓመት በላይ ከሆነ ምን የሚል አር ዩ ሜሪድ የሚለው ጥያቄ እንዲመጣ እንፈልጋለን ማለት ነው። እዚህ ጋር የምናደርገው አሁን ለምሳሌ ሴቲንግ ላይ ክሊክ ላድርገው።
ሴቲንግ ላይ ክሊክ ካደረግኩኝ በኋላ ስኪፕ ሎጂክን ልምጣ። ከዛ ምን አደርጋለሁኝ? አድ ኮንዲሽን እላለሁኝ። አሁን አሪዩ ሜሪድ የሚባለው ጥያቄ እንዲመጣ ሰውየው እድሜው ሀውልድ አር ዩ የሚለው ጥያቄ ላይ ምን ማድረግ አለበት? ከ18 ዓመት በላይ የሆነ ወይም 18 እና ከ18 ዓመት በላይ የሆነ እድሜ ስፔሲፋይ ማድረግ አለበት ማለት ነው። እዚህ ጋር መጣና እንደምታዩት እዚች ጋር ልምጣ፣ ክሊክ ላርጋትና ምንድነው ማድረጋት? ሃው ኦልድ አር ዩ የሚለው ጥያቄ ምን መሆን አለበት ማለት ነው? ግሬተር ዛን ኦር ኢኳልስ ቱ ምን መሆን አለበት? 18 መሆን አለበት ማለት ነው። ምን የሚለው ጥያቄ እንዲመጣ? አር ዩ ሜሪድ የሚለው ጥያቄ እንዲመጣ ማለት ነው። ዲስ ኢዝ ስኪፕ ሎጂክ። ያ ማለት አር ዩ ሜሪድ የሚለው ጥያቄ እንዲመጣ ሃው ኦልድ አር ዩ የሚለው ቦታ ላይ ሰውየው ምን ብሎ መመለስ አለበት? 18 እና ከ18 ዓመት በላይ ብሎ መመለስ አለበት ማለት ነው። ሴቭ ላድርገው እና እንየው እስኪ። ፕሪቪው ላለው ፕሪቪው ካደረግኩኝ በኋላ ምን አደርጋለሁ? አሁን እዚህ ጋር መታችሁ እንደምታዩት አሁን አር ዩ ሜሪድ የሚለው ጥያቄ አልመጣም፣ የለም። ለምንድን ነው የሌለው? ምክንያቱም እኔ ሃው ኦልድ አር ዩ የሚለው ቦታ ላይ 18 እና ከ18 ዓመት በላይ ካላስገባሁኝ አር ዩ ሜሪድ የሚለው ጥያቄ አይመጣም። ለምሳሌ እንበል 16 ባስገባ አር ዩ ሜሪድ የሚለው ጥያቄ ምንድነው? አይመጣም። እዚህ ጋር መጥቼ ደግሞ ለምሳሌ 19 ባስገባ ምን ያደርጋል ማለት ነው? ይታያቸዋል። አር ዩ ሜሪድ የሚለው ጥያቄ ይመጣል ማለት ነው። አር ዩ ሜሪድ የሚለው ጥያቄ እንዲመጣ የግድ እድሜው ላይ ሰውየው ምን ማስገባት አለበት ማለት ነው? 18 እና ከ18 ዓመት በላይ ማስገባት አለበት ማለት ነው። ይሄ ምን ይባላል? ስኪፕ ሎጂክ ይባላል ማለት ነው። አሁን ለምሳሌ እንበል አር ዩ ሜሪድ የሚለው ሪስፖንሱ የስ ኦር ኖ ነው። እዚህ ጋር አንድ ጥያቄ ልጨምር። አንድ ጥያቄ የምጨምረው ምንድነው? ነምበር ኦፍ ቺልድረን ብዬ ልበልና ነምበር ኦፍ ቺልድረን ቁጥር ስለሆነ ምን ላድርገው? ነምበር ልበለው። አሁን እዚህ ጋር መጥቼ አንድ ስኪፕ ሎጂክ ላስገባ። ያ ስኪፕ ሎጂክ ምንድነው? አር ዩ ሜሪድ የሚለው ጥያቄ የስ ከሆነ ምን ይሆናል ማለት ነው? ነምበር ኦፍ ቺልድረን የሚለው ጥያቄ እንዲመጣ ላድርግ። ምንድነው የማደርገው ማለት ነው? ነምበር ኦፍ ቺልድረን የሚለው ቦታ ላይ ሴቲንግ ላይ ክሊክ አደርጋለሁ። ሴቲንግ ላይ ክሊክ ካደረግኩኝ በኋላ ምንድነው የማደርገው? ስኪፕ ሎጂክ ክሊክ ካደረግኩኝ በኋላ አድ ኮንዲሽን ላይ ክሊክ ካደረግኩኝ በኋላ ሴሌክት ኮስችን እለውና ሰውየው ምን ማለት አለበት ማለት ነው? አር ዩ ሜሪድ የሚለው ጥያቄ ላይ ምን ብሎ መመለስ አለበት? የስ ብሎ መመለስ አለበት ማለት ነው። የስ ብሎ ከመለሰ ነምበር ኦፍ ቺልድረን የሚለው ጥያቄ ይመጣል ማለት ነው። እስቲ አሁን እችን ክሎዝ ላድርጋትና ሴቭ ብዬ ምን ላድርጋት ማለት ነው? ፕሪቪው ላይ ልምጣ ማለት ነው። ፕሪቪው ላይ ልምጣና ምንድነው ማድረገው? እዚህ ጋር እንደምታዩት ሃው ኦልድ አር ዩ የሚለውን ምን አደረገ? 20 አለ። 20 ብሎ ሲል አር ዩ ሜሪድ የሚለው ጥያቄ መጣለት። ቅድም ባልኳችሁ ስኪፕ ሎጂክ ምክንያቱም አር ዩ ሜሪድ የሚለው ጥያቄ የሚመጣው ሰውየው ሃው ኦልድ አር ዩ የሚለው እድሜው ላይ 18 እና ከ18 ዓመት በላይ ከጻፈ ነው ብያቸዋለሁ። አር ዩ ሜሪድ የሚለውን ጥያቄ ደግሞ ሰውየው ኖ ካለ ነምበር ኦፍ ቺልድረን የሚለው ጥያቄ አይመጣም። ምክንያቱም ነምበር ኦፍ ቺልድረን የሚለው ጥያቄ እንዲመጣ አር ዩ ሜሪድ የሚለው ቦታ ላይ ሰውየው ምን ብሎ መመለስ አለበት? የስ ብሎ መመለስ አለበት ማለት ነው። የስ ብዬ ባስገባው እንደምታዩት ምን ብሎ ይመጣል ማለት ነው? ነምበር ኦፍ ቺልድረን ብሎ ይመጣል ማለት ነው። ሶስተኛው አድቫንስድ የኮቦ ቱልቦክስ የምንለው ማን ነው ማለት ነው? ስኪፕ ሎጂክ ነው ማለት ነው። ሪመምበር ማንዳቶሪ ሪስፖንስ አሳይቻችኋለሁ፣ ቫሊዴሽን ክራይቴሪያ አሳይቻችኋለሁ፣ ከዛ ደግሞ ስኪፕ ሎጂክን አሳይቻችኋለሁ ማለት ነው። አሁን ዲፎልት ቫልዩ የሚባል ደግሞ አለ። ባይ ዲፎልት ማንኛውም ለምሳሌ እዚህ ጋር ፕሪቪው ልበለው። ፕሪቪው ስለው ባይ ዲፎልት የመጣ ነገር የለም። ኢሚዲየትሊ ስትከፍቱት አሁን ለምሳሌ ሪስፖንዳንት አይዲ ጋር የመጣ ምንም አይነት ቫልዩ የለም። ሞስት ኮመንሊ የሚጠቀሟቸውን ካራክተሮች እንዲመጡ ከፈለግኩኝ ወይም ደግሞ ባይ ዲፎልት የሆነ ቫልዩ እንዲመጣ ከፈለግኩኝ ምን አደርጋለሁ ማለት ነው? እዚች ጋር መጥቼ ሪስፖንዳንት አይዲ ላይ ምን አደርጋለሁኝ? ሴቲንግ ላይ ክሊክ አደርጋለሁ። ከዛ እንደምታዩት ዲፎልት ሪስፖንስ የምትላለች። ዲፎልት ሪስፖንስ ላይ የምንበላት ኤስኤስ አር የሚል ባይ ዲፎልት ይሄ ቁጥር ወይም ደግሞ ይሄ ካራክተር ይምጣ ብዬ ምን አደርጋለሁ ማለት ነው? እዚህ ጋር ዲፎልት ሪስፖንስ ላይ ምን አደርጋለሁ? ክሊክ አደርጋለሁ ማለት ነው። ከዛ በኋላ ምን አደርጋለሁኝ? ሴቭ ላለሁኝ። ከዛ ምን ላድርግ? አሁን ፕሪቪው ብለው እንደምታዩት ምን ያደርጋል ማለት ነው? ሪስፖንዳንት አይዲ የሚለው ቦታ ላይ ይታያቸዋል። ባይ ዲፎልት ኤስኤስአር ያመጣል ማለት ነው። ባይ ዲፎልት ኤስኤስአርን አመጣ ማለት ሁሌም እነዚህን እንጠቀማለን ማለት አይደለም። ዳታውን በምንሞላበት ጊዜ እነዚህን ሪሙቭ አድርገን በሌላ ምን ልናደርጋቸው እንችላለን? ልንቀይራቸው ወይም ደግሞ እንትን ልንላቸው እንችላለን ማለት ነው። ይሄ ዲፎልት ቫልዩ የሚባለው ይሄ ነው። አሁን ይህንን ካደረግኩኝ በኋላ እነዚህን ጥያቄዎች ምን ላድርጋቸው? ግሩፕ ላድርጋቸው። እነዚህ ለምሳሌ እንደምታዩት 6 ጥያቄዎች ናቸው። እነዚህን ሪስፖንዳንት ዲቴይል ብዬ ግሩፕ ላድርጋቸው። ግሩፕ ለማድረግ ከፈለጋችሁ ምንድን ነው የምታደርጉት? መጀመሪያ እዚህ ጥያቄ ላይ ምን ታደርጋላችሁ? ክሊክ ታደርጋላችሁ። በነገራችን ላይ እዚህ የምታዩት ኤቢሲ 1 2 3 ብሎ የምታዩት ምንድን ነው? ዳታ ታይፑ ምን እንደሆነ ነው የሚነግራችሁ ማለት ነው። አሁን ምንድን ነው የምፈልገው? ይህንን ግሩፕ ማድረግ ነው የምፈልገው። ግሩፕ ለማድረግ ምንድን ነው የምታደርጉት? የመጀመሪያ ጥያቄ ላይ መታችሁ ክሊክ ስታደርጉ እንደዚህ አይነት ሰማያዊ ቦርደሩን ሰማያዊ ያሳያቸዋል።
ሶ ልክ ኢሚዲየትሊ ሰማያዊ ሲያሳያችሁ፣ ለምሳሌ አሁን ሰማያዊ የለም። ሶ ሰማያዊ እንዲመጣ ከፈለኩኝ እዚህ እንትኑ ላይ ክሊክ አደርጋለሁ የመጀመሪያው ጥያቄ ላይ። ከዛ ከኪቦርድ ላይ ኮንትሮልን ተጭናችሁ ሳትለቁ ሁለተኛውን ጥያቄ ሴሌክት ታደርጋላችሁ። ሰማያዊ መሆኑን እርግጠኛ መሆን አለባችሁ። አሁን ለምሳሌ እኔ ጋር ሰማያዊ ይሆናል። ሶስተኛውንም ሰማያዊ ታደርጋላችሁ ሴሌክት በማድረግ አራተኛውንም፣ አምስተኛውንም ከዛ ስድስተኛውንም ታደርጋላችሁ ማለት ነው። ሶ ይሄንን አሁን እንግዲህ ምን ለማድረግ ነው የፈለኩት? ግሩፕ ለማድረግ ነው የፈለኩት ማለት ነው። ሶ ግሩፕ ለማድረግ ስትፈልጉ ምንድነው የምታደርጉት? ኩዌስችኖቹን ሴሌክት ካደረጋችሁ በኋላ እዚህ ጋር ምን የሚል አለ? ክሬኤት ግሩፕ ይላል። ሶ ክሬኤት ግሩፕ ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉ ምን የሚል ይመጣል? ግሩፕ የሚል ይመጣል። ሶ እቺን ታጠፉና ምን ትላላችሁ? ሬስፖንደንት ዲቴይል ብላችሁ ምን ታደርጋላችሁ? ታስገባላችሁ ማለት ነው። ሶ ለምሳሌ ሬስፖንደንት ዲቴይል ላይ መታችሁ እዚህ ጋር ክሊክ ብታደርጉ እነዚህን ጥያቄዎች ሁላ ወደ ምን መለሳቸው? ወደ አንድ ጥያቄ ወይም ደግሞ ወደ አንድ ግሩፕ መለሳቸው። ኮሽነር ላይ እንደምታውቁት የመጀመሪያው ሴክሽን ሬስፖንደንት ዲቴይል ስለሚሆን ማለት ነው። ሶ ይሄ ግሩፒንግ ኦፍ ኩዌስችንስ ነው ማለት ነው። አሁን አንድ በጣም አድቫንስድ ፊውቸር የማሳያቸው ምንድን ነው? ሶ እዚህ ጋር ልምጣና አንድ ጥያቄ ላስገባ። አር ዩ ኢንተረስትድ ቱ ፓርቲሲፔት ኢን ዘ ስተዲ ብዬ ልበል። ፈቃደኛ ነው ወይ በጥናቱ ላይ ለመሳተፍ ፈቃደኛ ነው ወይ ብዬ ኢንተረስትድ ቱ ፓርቲሲፔት ኢን ዘ ስተዲ የሚለው ላምጣውና ምን ልበለው? እዚህ ጋር አድ ኩዌስችን ብዬ ሴሌክት ዋን ልበለውና የስ ኦር ምን ልበለው? ኖ ልበለው። ሶ እዚህ ጋር እንደምታውቁት ማንኛውም ኩዌስችነር ከመጀመሩ በፊት የሰውየውን ፈቃደኝነት መጠየቅ ወይም ደግሞ ምን ማድረግ አለብን? የሰውየውን ፈቃደኝነት መውሰድ አለብን ማለት ነው። ሰውየው ለምሳሌ አር ዩ ኢንትረስትድ ቱ ፓርቲሲፔት ኢን ዘ ስተዲ የስ ካለ ጥያቄዎቹን እንቀጥልለታለን ማለት ነው። ኖ ካለ ግን በጥናቱ ላይ መሳተፍ ስለማይፈልግ ምን አድርገን ነው የምንሄደው? ዘግተን ነው የምንሄደው ማለት ነው። ሶ ይሄ በግሩፕም ምን ማድረግ ይቻላል ማለት ነው። ስኪፕ ሎጂክ ማድረግ እንችላለን ማለት ነው። ሶ ምን ላደርጋለሁ? እዚህ ሬስፖንዳንት ዲቴል ላይ መጣና እዚህ ጋር ምን አደርጋለሁ? ሴቲንግ ላይ ክሊክ አደርጋለሁ። ከዛ ሴቲንግ ላይ ክሊክ ካደረኩኝ በኋላ ምን አለው? ስኪፕ ሎጂክ እላለሁኝ። ሶ ስኪፕ ሎጂክ ካደረኩኝ በኋላ ምን አደርጋለሁ? አድ ኮንዲሽን እላለሁ። ሶ ከዛ ምንድነው የማደርገው? ሴሌክት ኩዌስችን ፍሮም ዘ ሊስት ይላል። ሶ ምንድነው የማደርገው? አር ዩ ኢንተረስትድ ቱ ፓርቲሲፔት ኢን ዘ ስተዲ የሚለው ምን መሆን አለበት ማለት ነው? የስ ማለት አለበት ማለት ነው። ሶ ኖ ካለ እነዚህ ጥያቄዎች አይመጡም ማለት ነው። ሶ እስኪ እንየው። ለምሳሌ አር ዩ ኢንተረስትድ ይሄ ምንድን ነው? እዚህ ጋር ክሎዝ ላድርጋትና እንደገና እንትን ልበል። አሁን የኛ ሀሳብ ምንድን ነው? ሰውየው በጥናቱ ላይ ለመሳተፍ ፈቃደኛ ከሆነ እነዚህ ጥያቄዎች ይመጡለታል። አይ ፈቃደኛ ካልሆነ ደግሞ ጥያቄ መምጣትም የለበትም። ምክንያቱም በጥናት መሳተፍ ለማይፈልግ ሰው ኮሽነርን ማስሞላት ስላለብን ማለት ነው። ሶ እዚህ ግሩፕ ያደረግነው ላይ ምንድነው ማድረገው? ሴቲንግ ላይ ክሊክ አደርጋለሁ። ከዛ ስኪፕ ሎጂክ እለዋለሁ። ከዛ አድ ኮንዲሽን እለዋለሁ። ከዛ በኋላ ሴሌክት አደርግና አር ዩ ኢንተረስትድ ቱ ፓርቲሲፔት ኢን ዘ ስተዲ የሚለው ምን መሆን አለበት ማለት ነው? የስ ማለት አለበት ማለት ነው። ሶ ለምሳሌ እንበልና እችን ክሎዝ ብዬ ሴቭ ብዬ ልምጣና ፕሪቪው ላድርገው። ሶ ፕሪቪው ሳድርገው እንደምታዩት ምን ያደርጋል? መጀመሪያ የሚመጣው ጥያቄ አሁን ምንድነው የሚሆነው ማለት ነው? አር ዩ ኢንተረስትድ ቱ ፓርቲሲፔት ኢን ዘ ስተዲ የሚለው ነው ማለት ነው። ሶ የስ ካለ ጥያቄዎቹ ይመጣሉ እንደምታዩት። ኖ ካለ ደግሞ ምን ይሆናል ማለት ነው? ሙሉ በሙሉ ጥያቄዎቹ አይመጡም ማለት ነው። ሶ ኖ ካለ ሰውየው ጥናቱ ላይ ለመሳተፍ ፈቃደኛ አይደለም ማለት ነው። ምን እናደርጋለን? ጥያቄውን ፈርዘር ከመጠየቅ እንቆጠባለን ማለት ነው። ሶ አሁን እንግዲህ 5 ነገሮችን አሳይቻቸዋለሁ። አንደኛ ማንዳቶሪ ሪስፖንስ የተባለው ነው። ሶ ማንዳቶሪ ሪስፖንስ ምንድነው የምናደርገው? በየጥያቄዎቹ ሴቲንግ ላይ መጥቼ ምን የማደርገው ነው? እዚህ ኩዌስችን ኦፕሽን ላይ ማንዳቶሪ ሪስፖንስ የሚለውን የስ የማደርገው ነው ማለት ነው። አንደኛው እሱ ነው። ሁለተኛው ቫሊዴሽን ክራይቴሪያ ነው። ቫሊዴሽን ክራይቴሪያ ማለት አክሰፕተብል የሆኑ ቫሊዎች ማለት ነው። ምክንያቱም እዚህ ጋር ለምሳሌ ኤጅ ላይ መጥቼ ምን አድርጌያለሁ? ቫሊዴሽን ክራይቴሪያ ላይ እድሜው ከ18 ዓመት በላይ መሆን አለበት ብዬ አድርጌያለሁ ማለት ነው። ሶስተኛው ስኪፕ ሎጂክ ነው። ሶ ስኪፕ ሎጂክ ደግሞ የምንለው ምንድነው? አር ዩ ሜሪድ የሚለው ጥያቄ እንዲመጣ ሃው ኦልድ አር ዩ የሚለው ላይ ምን መመለስ አለበት? ከ18 ዓመት በላይ መመለስ አለበት። ሶ አር ዩ ሜሪድ ላይ መጥቼ ክሊክ አድርግና ምንድነው ያደረኩት ማለት ነው? ስኪፕ ሎጂክ ላይ መጥቼ ሃው ኦልድ አር ዩ የሚለው ምን መሆን አለበት? ከ18 ዓመት በላይ መሆን አለበት ማለት ነው። ምን እንዲሆን? አር ዩ ሜሪድ የሚለው ጥያቄ እንዲመጣ ማለት ነው። አራተኛ ላይ ያሳየኋችሁ ነገር ምንድን ነው? ሬስፖንዳንት አይዲ ላይ ዲፎልት ቫሊዩ ማስቀመጥ። ሶ ሴቲንግ ላይ መጣለሁኝ። ከዛ በኋላ ምንድነው የምታደርጉት? እዚሁ ጋር ኮስችን ኦፕሽን ላይ ዲፎልት ቫሊዩ ኤስኤስአር ብዬ ያስቀመጥኩት ማለት ነው። ይሄ ዲፎልት ቫሊዩ ብለን የምንለው ነው። ሌላው ደግሞ ስኪፕ ሎጂክን በግሩፕ መጠቀም እችላለሁ ብያችኋለሁ። እንዴት ነው የምጠቀመው? አር ዩ ኢንተረስትድ ቱ ፓርቲሲፔት ኢን ዘ ስተዲ የሚለውን ሰውየው የስ ብሎ ከመለሰ ምን እንዲሆን እነዚህ ሬስፖንደንት ወይም ደግሞ ሌሎች ጥያቄዎች እንዲመጡ እናደርጋለን። ኖ እኔ ፈቃደኛ አይደለሁም ለመሳተፍ ካለ ግን ምንድነው ማለት ነው ፈርዘር ጥያቄዎችን መጠየቅ የለብኝም ማለት ነው። ሶ ግሩፕ አደረኩኝ። ግሩፕ ካደረኩኝ በኋላ ምንድነው ያደረኩት ማለት ነው? ሴቲንግ ላይ መጥቼ ምን አደረኩኝ? ስኪፕ ሎጂክ ላይ መጥቼ ምንድነው አር ዩ ኢንተረስትድ ቱ ፓርቲሲፔት ኢን ዘ ስተዲ የሚለውን ምን ብሎ መመለስ አለበት ማለት ነው?
የስ ብሎ መመለስ አለበት ማለት ነው። ሶ ጥቅል ስንት ነገሮችን አሳይቻቸዋለሁ። አንደኛ ማንዳቶሪ ሪስፖንስ፣ ሁለተኛ ቫሊዴሽን ክራይቴሪያ፣ ሶስተኛ ስኪፕ ሎጂክ፣ አራተኛ ዲፎልት ቫሊው፣ አምስተኛ በግሩፕ እንዴት ስኪፕ ሎጂክ እንደምንሰራ፣ ስድስተኛ ደግሞ እንዴት ጥያቄዎችን ምን እንደምናደርግ ግሩፕ እንደምናደርግ አንድ ላይ አብረን አይተናል ማለት ነው። ሶ እንደዚህ እያደረግን እየቀጠልን እንሂድ ማለት ነው። ሶ እንቀጥል እንግዲህ የሚቀጥሉትን ጥያቄዎች እያስገባን እንቀጥላለን ማለት ነው። ሶ እዚህ ጋር እንዳያችሁት ሪስፖንዳንት ዲቴል የሚባል አንድ ግሩፕ ፈጥረናል ማለት ነው። ሶ አሁን እንቀጥላለን። አሁን ደግሞ ለየት ያለ ነገር አሳያችኋለሁ ማለት ነው። ሶ እዚህ ጋር ክሊክ ላድርግና አንድ ጥያቄ ላስገባ ማለት ነው። ሶ ለምሳሌ ዲድ ዩ ኮምፕሊት ኮሌጅ ኤዱኬሽን የሚል አንድ ጥያቄ ላስገባ። ሶ የጥያቄው አይነት ሴሌክት ዋን ነው። ሰውየው ምን ብሎ መመለስ ይችላል? የስ ወይም ደግሞ ኖ ብሎ መመለስ ይችላል ማለት ነው። ሶ እችን ካደረግኩኝ በኋላ ምን አደርጋለሁ? እችን ምን አደርጋለሁ? ኮላፕስ አደርጋለሁ ማለት ነው። ወይም ደግሞ ወደ እንትን ሰብሰብ እንዲል አደርገዋለሁ ማለት ነው። ሶ ለምሳሌ ዲድ ዩ ኮምፕሊት ኮሌጅ ኤዱኬሽን ተብሎ የስ ካለ እንግዲህ የተለያዩ መልሶች ይኖራሉ ማለት ነው። ሶ እዚህ ጋር ክሊክ አደረግና ስፔሲፋይ ዘ ሌቨል ኦፍ ኤዱኬሽን ብዬ አድርግና እችን ምንድነው ማረጋት መጣና ኖ ትላታለሁ ማለት ነው። ሶ ጥያቄ አይደለም ግን ተጨማሪ ለሪስፖንዳንቱ ማብራሪያ የሚሰጥ ሀሳብ ነው ማለት ነው። ሶሪ ሶ ምን አደርጋለሁኝ ከዛ መጣና አንደኛ ሰውየው ለምሳሌ ዲድ ዩ ኮምፕሊት ኮሌጅ ኤዱኬሽን የሚለው የስ ካለ ኔም ኦፍ ዘ ዲፓርትመንት ዲፓርትመንቱን ገለጽልኝ። ሶ ይሄን ምን ላድርገው? ቴክስት ላድርገው። ከዛ ምን አደርጋለሁኝ ማለት ነው ሌቭል ኦፍ ኤዱኬሽን ወይም ደግሞ ዲፓርትመንቱ ለምሳሌ ኢንፎርሜሽን ቴክኖሎጂ ብሎ በምንድን ነው የተመረቀው? በዲፕሎማ ነው በሰርቲፊኬት ነው የሚለውን ስፔሲፋይ እንዲያደርግልኝ ነው ማድረገው ማለት ነው። ሶ አድ ኩዌስችን እላለሁኝ። አድ ኩዌስችን ካረኩኝ በኋላ ምንድነው ማድረገው? እዚህ ጋር ሴሌክት ዋን እላለሁኝ ማለት ነው። ሶ ኦኬ ለምሳሌ በኢንፎርሜሽን ቴክኖሎጂ ሰርቲፊኬት ሊል ይችላል። በቢዝነስ አድሚኒስትሬሽን ዲፕሎማ ሊል ይችላል። ለምሳሌ በሄልዝ ኢንፎርማቲክስ ዲግሪ ሊል ይችላል። የተለያዩ ነገሮችን ሌቨሎችን ሊገልጽልኝ ይችላል ማለት ነው። ሶ ኤምኤስሲ ከዛ መጨረሻ ላይ ደግሞ ፒኤችዲ ብዬ አስገባለሁ ማለት ነው። ሶ እዚህ ጋር ማወቅ ያለባችሁ ነገር ምንድን ነው? አንድ ሰው የተለያየ ምን ሊኖረው ይችላል ማለት ነው። ሌቭል ኦፍ ኤዱኬሽን ሊኖረው ይችላል። ለምሳሌ ዲፕሎማ ሊኖረው ይችላል፣ ፈርስት ዲግሪ ሊኖረው ይችላል፣ ኤምኤስሲ ሊኖረው ይችላል፣ ፒኤችዲ ሊኖረው ይችላል ማለት ነው። ሶ ማልቲፕል ቫሊዩ ምን እንዲያደርግልኝ ፈልጋለሁ? አክሰፕት እንዲያደርግልኝ ፈልጋለሁ ማለት ነው። ያ ማለት በደንብ አድርጋችሁ አዳምጡኝ። አንድ ሰው ዲድ ዩ ኮምፕሊት ኮሌጅ ኤዱኬሽን ብሎ የስ ካለ ሶ ኔም ኦፍ ዘ ዲፓርትመንቱን ይጽፋል። ከዛ ሌቭል ኦፍ ኤዱኬሽኑን ይጽፋል ማለት ነው። ሶ ኔም ኦፍ ዘ ዲፓርትመንት ለምሳሌ ኢንፎርሜሽን ቴክኖሎጂ ብሎ ምን ሊል ይችላል? ወይ ሰርቲፊኬት ወይም ደግሞ ዲፕሎማ ወይ ዲግሪ ሊል ይችላል ማለት ነው። ሶ ይሄ ሰው ሌላም ሊኖረው ይችላል። ለምሳሌ ደግሞ በቢዝነስ አድሚኒስትሬሽን ደግሞ ፈርስት ዲግሪ ሊኖረው ይችላል፣ ማስተርስ ሊኖረው ይችላል ማለት ነው። ሶ ማልቲፕል ቫሊዎችን አክሰፕት ሊያደርግልን የሚችለው እንዴት ነው የሚለውን ወይም ደግሞ ሮስተር የሚባለውን ኮንሰፕት እዚህ ጋር ኢንትሮዲውስ አደርግላቸዋለሁ ማለት ነው። ሶ ይሄንን እንዲያደርግልን መጀመሪያ ምን ማድረግ አለብን? እነዚህን ሁለቱን ጥያቄዎች ግሩፕ ማድረግ አለብኝ ማለት ነው። ሶ እዚህ ጋር መጣሁኝና ሁለቱን ግሩፕ ላድርግ። ሶ እችኛውን የመጀመሪያዋን ሰለክት አደረኳት። ቅድም እንደነገርኳት ሰማያዊ መሆን አለባት አንድ። ከዛ ኮንትሮሉን ተጭኜ ምን አደርጋለሁ ማለት ነው። አሁንም እችን ሰለክት አደርጋታለሁ። ሁለቱን አንድ ላይ መረጠልኝ። ከዛ እዚህ ጋር መጥቼ ምን ልበል? ክሬት ግሩፕ ልበለው። ሶ ክሬት ግሩፕ ላይ ክሊክ ላድርግ። ሶ ግሩፕ ላይ መጥቼ ምን እላለሁኝ? እዚህ ኤዱኬሽናል ወይም ደግሞ ኤዱኬሽናል ዲቴል ልበለውና ምን ላድርገው? ግሩፕ ላድርገው ማለት ነው። ሶ ግሩፕ ካደረግኩት በኋላ ምን ልበለው? ሴቭ ልበለው። ሶ ሴቭ ካደረግኩት በኋላ ምን አደርጋለሁ ማለት ነው። አሁን እዚህ ጋር መታችሁ ኤዱኬሽናል ዲቴል የምትለው ላይ ሴቲንግ ላይ ምን ታደርጋላችሁ? ክሊክ ታደርጉና ምን ትላላችሁ ማለት ነው። ሪፒት ዚስ ግሩፕ ኢፍ ነሰሰሪ የሚለውን ትመርጣላችሁ ማለት ነው። ሶ ሴቭ እንበልና እስኪ እኒ አሁን ሶ እኒ ፕሪቪው ላለሁኝ። ሶ ፕሪቪው ካልኩኝ በኋላ ምን አደርጋለሁኝ? እንደምታዩት አር ዩ ኢንትረስትድ ቱ ፓርቲሲፔት ኢን ዚስ የስ እላለሁኝ። ቅድም እንዳልኳቸው ነው እንግዲህ መጀመሪያ ባልኳቸው መሰረት ሰውየው ኢንትረስትድ ከሆነ ሌሎች ጥያቄዎች ይመጣሉ። ኖ ካለ ግን ሌሎቹ ጥያቄዎች አይመጡም ማለት ነው። ሶ ይሄ ዲድ ዩ ኮምፕሊት ኮሌጅ ኤዱኬሽን የሚለውን ከበስተኋላ ስለሰራሁት ነው አሁን የመጣው። በኋላ ላይ ግሩፒንግ ላይ ያስገባዋለሁ። ይሄም እንዲጠፋ ማድረግ እንችላለን ማለት ነው። ሶ ምን አደርጋለሁኝ? አር ዩ ኢንትረስትድ ቱ ፓርቲሲፔት ኢን ዚስ ስተዲ የስ። ከዛ አይዲ ነምበሩን ጽፋለሁ። ከዛ ስሙን ለምሳሌ አለሙ ወንድ ይሆናል። ሃው ኦልድ አር ዩ እንበልና ይሄ 20 ላስገባ። 20 ሳስገባ ጥያቄ ምን ይመጣል? አር ዩ ሜሪድ የሚል ይመጣል። የስ ልበል። ነምበር ኦፍ ችልድረን 2 እላለሁ ማለት ነው። ስኪፕ ሎጂክ ቅድም ያስገባሁት ነው።
ዲድ ዩ ኮምፕሊት ኮሌጅ ኤዱኬሽን የስ እላለሁኝ ማለት ነው። ሶ የስ ከሆነ ምን ይሆናል ማለት ነው? ኤዱኬሽናል ዲቴል አስገባ ይባላል። ሶ ለምሳሌ እንበልና ኢንፎርሜሽን ወይም ደግሞ አይቲ ልበል። አይቲ ሶ በሰርተፊኬት ነው የጨረስኩት። ምን ላድርገው? ይሄው ይታያቸዋል እዚህ ጋር ይመጣል ማለት ነው። አድ አደርጋለሁ ማለት ነው። አድ አደርጋለሁ። ልክ አድ ሳረግ ምን ያደርገኛል ማለት ነው? ይሄ ባዶ ይመጣል። ሶ አድ ላርግ ይመጣል። እንደገና ምን ይላል? ኔም ኦፍ ዲፓርትመንት አስገባ ይላል። ሶ ለምሳሌ ቢዝነስ አድሚኒስትሬሽን እልና በምንድን ነው ቢዝነስ አድሚኒስትሬሽን በዲፕሎማ ምንድን ነው የማደርገው? ይሄው ይታያቸዋል እዚህ አይቲ ብዬ በሰርቲፊኬት ከዛ በኋላ ምን አደረኩት? ቢዝነስ አድሚኒስትሬሽን ብዬ በዲፕሎማ አሁንም ሌላ ካለኝ አድልና ምን አደርጋለሁ ማለት ነው። ሶ ለምሳሌ ሄልዝ ኢንፎርማቲክስ በምን በኤምኤስሲ እላለሁ ማለት ነው። ይሄ ኮንሰፕት ምንድን ነው የሚባለው? ሮስተር ነው የሚባለው። ያው ኖርማሊ እንደምታውቁት በማይክሮሶፍት ወርድ ቢሆን ኖሮ ምንድን ነው የምታደርጉት ማለት ነው? ሮ ነበር የምታደርጉት ማለት ነው። ሶ ይሄንን ካደረግኩኝ በኋላ ሶሪ ምን አደርጋለሁ ማለት ነው? ወጣለሁ ማለት ነው። ሶ ይሄ ሮስተር የሚባለው ኮንሰፕት ነው ማለት ነው። ሶ ምንድን ነው ያደረኩት ማለት ነው? እዚህ ጋር ቅድም እንዳሳየኋችሁ ሪፒት ዚስ ግሩፕ ኢፍ ነሰሰሪ የሚለውን አድርጌያለሁኝ ማለት ነው። ሶ እንደዚህ ያልኩኝ ቀጥላለሁ ማለት ነው። ሶሪ ሶ ሴቭ አደረግኩት ማለት ነው። አሁን ምንድን ነው ከፈለጋችሁ ይሄንን ግሩፕ ማድረግ ትችላላችሁ። ቅድም እንዳረኳችሁ ለምሳሌ ስፔሲፋይ ሌቨል ኦፍ ኤዱኬሽን የሚለው ስላለ ይሄንን ወደ አንድ ግሩፕ ላምጣው። እቺ ሴሌክት ላርጋት፣ እዚህ ጋርም ሴሌክት ላርገው፣ ይሄንንም ግሩፕ ምን ላርገው? ሴሌክት ላርገው። ሶ ሴሌክት አድርገውና ምን አደርጋለሁ ማለት ነው? እዚህ ጋር መጥቼ ግሩፕ አደርገዋለሁ፣ ክሬት ግሩፕ እለዋለሁ ማለት ነው። ሶ ክሬት ግሩፕ ስለው ምን ያደርጋል ማለት ነው? ወደ አንድ ግሩፕ ያመጣል። ሶ ቅድም ኤዱኬሽናል ዲቴል ብዬ ነበር ያረኮላችሁ። አሁን ኤዱኬሽናል ሌቨል ብዬ ምን አደርጋለሁኝ? ሰበስበዋለሁ ማለት ነው። አሁን እዚህ ጋር ምን ማድረግ እችላለሁኝ? ቅድም እንዳልኳችሁ እዚህ ጋር ፕሪቪው ብዬ ምን ብያለሁኝ? አር ዩ ሬዲ ወይም አር ዩ ኢንትረስትድ ቱ ፓርቲሲፔት ብዬ የስ ብል ሌሎቹ ጥያቄዎች ይመጡ ነበር። ግን ኖ ስል ይሄ ጥያቄ ይመጣል። ዲድ ዩ ኮምፕሊት ኮሌጅ ኤዱኬሽን ምናምን የሚለው ይመጣል። ለምንድን ነው? ስኪፕ ሎጂክ ግሩፕ ስኪፕ ሎጂክ ስላላስገባውለት ነው። ሶ እዚህ ጋር መጣና ምን አደርጋለሁ ማለት ነው? ግሩፑ ላይ ሴቲንጓን ክሊክ አደርጋለሁ። ከዛ ስኪፕ ሎጂክ እላለሁ። ከዛ አድ ኮንዲሽን እላለሁ። ከዛ በኋላ ምን አደርጋለሁ ማለት ነው? ሴሌክት ኩዌስችን ፍሮም ዘ ሊስት ልና ምንድን ነው አር ዩ ኢንትረስትድ ቱ ፓርቲሲፔት ኢን ዚስ ስተዲ የስ ካለ ብቻ ነው የሚመጣው ማለት ነው። ሶ አሁን ሴቭ ልበለውና ምን ላድርግ? እዚህ ጋር ፕሪቪው ልበለው። እንደምታዩት እንግዲህ አሁን ብቸኛው የሚመጣው ጥያቄ ምንድን ነው? አር ዩ ኢንትረስትድ ቱ ፓርቲሲፔት ኢን ዚስ ስተዲ የሚለው ነው ማለት ነው። ሶ እዚህ ግሩፒንግም ላይ እንዴት ስኪፕ ሎጂክ እንደምናስቀምጥ ምን ማድረግ አለባችሁ ማለት ነው? ማወቅ አለባችሁ ማለት ነው። ሶ ሰውየው የስ ካለ ጥያቄዎቹ ምን ይላሉ ማለት ነው? ይመጣሉ ማለት ነው። አዎ ኖ ዋት አባውት ኖ ካለ ግን ምንም የሚመጣ ጥያቄ የለም። ጥናቱን አቋርጣችሁ ምን ማድረግ ነው ማለት ነው? መሄድ ያስፈልጋል ማለት ነው። ሶ እንደዚህ አድርጌ ምን አድርጌዋለሁ? ሴቭ አድርጌዋለሁ ማለት ነው። ሶ በዚህ መንገድ እንግዲህ ምን ማድረግ ትችላላችሁ? የተለያዩ ነገሮችን እየጨመራችሁ ትሄዳላችሁ ማለት ነው። ሌላ አንድ ነገር እዚህ ጋር በጣም ማወቅ ያለባችሁ የዳታ ኳሊቲያችሁን ኢንሹር ከሚያደርጉ ነገሮች አንዱ ሪስፖንደንቱ ምን እንዲያደርግ ነው? የጂፒኤስ ሎኬሽን ካፕቸር እንዲያደርግ ማድረግ ነው። ሶ ምንድን ነው የምትሉት? ሪከርድ ዩር ሎኬሽን ብላችሁ ማስቀመጥ አለባችሁ ማለት ነው። እስፔሻሊ ይሄ በየሃውስ ሆልድ ሌቨል አንድ ዳታ ኮሌክተር ቀጥራችሁ በየሃውስ ሆልድ ሌቨል እየገባ መረጃ እንዲሰበስብ የምትፈልጉ ከሆነ ምን ማድረግ አለባችሁ? የግድ ጂፒኤስ ካፕቸር እንዲያደርግ ማድረግ ያስፈልጋል ማለት ነው። ሶ ሪስፖንድ ማለት ዳታ ኮሌክተሩ እናንተን በተለያየ መንገድ ላያታልላችሁ ይችላል ማለት ነው። በየሃውስ ሆልዱ እየገባ ምን ስለሚያደርግ ጂፒኤሱን ካፕቸር ስለሚያደርግ ምን ልታደርጉ ትችላላችሁ ማለት ነው። እያንዳንዱ ቤት ገብቶ ዳታውን ኮሌክት ማድረጉን ማረጋገጥ ትችላላችሁ ማለት ነው። ሌላ መንገድ ደግሞ በኋላ ላይ አሳያችኋለሁ። የዳታ ኳሊቲውን ኢንሹር የምታደርጉበት ወይም ደግሞ አንድ ዳታ ኮሌክተር ቀጥራችሁ ዳታውን በምትፈልጉበት ቦታ ሄዶ ኮሌክት ማድረጉን የምታረጋግጡበት አንደኛው መንገድ ይሄ ነው። ሶ አድ ሎኬሽን ልና ምንድነው ማድረገው? እዚህ ጋር መጥቼ ፖይንት አረጋለሁኝ ማለት ነው። ሶ ፖይንት ነው ማድረገው። ሶ ፖይንት ካደረግኩኝ በኋላ እሄዳለሁ ማለት ነው። ሌላው የማትሪክስ ጥያቄ ላስገባላችሁ። ሶ የማትሪክስ ጥያቄ ሳስገባ ለምሳሌ እዚህ ጋር ምን ልበል? ፕሮፐርቲ ኦነርሺፕ ልበልና ፕሮፐርቲ ኦነርሺፕ ልበልና ከዛ እችን ምን አደርጋለሁኝ? እችን ኖት ላርጋት ዲስክሪፕሽን ነው ብያቸዋለሁ። ለምሳሌ ምን አደርጋለሁኝ? እዚህ ጋር መጥቼ ቴሌቪዥን ሰውየው ምን ብሎ እንዲመልስልኝ ነው የምፈልገው? የስ ኦር ኖ ብሎ እንዲመልስልኝ ነው የምፈልገው። እዚህ ጋር እንደምታዩት ሬቲንግ ነው የማደርገው። ሬቲንግ አደርጋለሁኝ። ሬቲንግ ላይ መጣና ምንድነው የማደርገው? እችን አጠፋና
ወይም ደግሞ ይሄን አጠፋና ቴሌቪዥን ከዛ አለህ ወይስ የለም ነው አይደለም። ይሄው እዚህ ጋር ትመጡና ምንድን ነው የምታደርጉት? የስ ኦር ኖ ታደርጋላችሁ ማለት ነው። ይሄ የሬቲንግ ጥያቄ ነው። በነገራችን ላይ ይሄ የሬቲንግ ጥያቄ ለምንም ነው ለሊከርት ስኬልም የምትጠቀሙት ይሄ የሬቲንግ ጥያቄ እንትን ነው ማለት ነው። ሶ ቴሌቪዥን ከዛ በኋላ ኢንተርኔት ከዛ በኋላ ሞባይል ፎን ወይም ደግሞ ሴል ፎን ብላችሁ ምን ማድረግ ትችላላችሁ? መሄድ ትችላላችሁ ማለት ነው። ሶ እንደዚህ ያደረጋችሁ ምን ማስገባት ትችላላችሁ? የሬቲንግ ጥያቄ ማስገባት ትችላላችሁ። ሴቭ እንበለውና እስኪ አሁን እንየው። ሶ እዚህ ጋር ፕሪቪው ላይ ላድርገው። ፕሪቪው ካደረግኩኝ በኋላ ባየው ምን ይሆናል ማለት ነው። እንደምታዩት ይሄ እነዚህ ጥያቄዎች መጥተዋል ማለት ነው። ሶ ለምሳሌ የስ ልበለውና እንየው። ከዛ በኋላ እንደምታዩት ነው። እዚህ ጋር ተመጡና እስኪ እንየው። ምንድነው እዚህ ጋር ጂፒኤስ ካስገባችሁ በኋላ አንደኛ እዚህ በቀጥታ ምን ማድረግ ትችላላችሁ? ሰርች ማድረግ ትችላላችሁ። ካልሆነም ደግሞ እዚች ጋር በስተ ቀኝ በኩል ካፕቸር ስትሉት ላቲቱዱና ሎንጊቱዱን ምን ያደርጋል? አሁን እናንተ ያላችሁበትን ቦታ ምን ያደርጋል? ካፕቸር ያደርጋል ማለት ነው። እስኪ ተመልሰን እናየዋለን። ካፕቸር ብዬው እናየዋለን። ወይም ደግሞ በኋላ ላይ እስኪ ቼክ እናደርጋለን። ፎርሙን ዲፕሎይ ካደረግኩት በኋላ ቼክ አደርገዋለሁ ማለት ነው። ሶ አሁን እስኪ ይህንን ጥያቄ ምን ላድርገው? ኦልሬዲ ጨርሻለሁ። ሶ ይሄ ጥያቄ ኦንላይን ፎርሙ አክሰሰብል እንዲሆን ወይም ደግሞ ለምሳሌ በሞባይል ዳታ ኮሌክት ማድረግ ከፈለኩኝ ሞባይል ኮቦ ቱልቦክስ ላይ ሄጄ አክሰስ እንዳደረገው ከፈለኩኝ የግድ ምን ማድረግ ያስፈልጋል ማለት ነው? ይሄንን ፎርም ዲፕሎይ ማድረግ ያስፈልጋል ማለት ነው። ሶ ዲፕሎይ ስትሉት ምንድነው ይሄ ፎርም አክሰሰብል ነው ወይም ደግሞ ኦንላይን ምን ማድረግ ትችላላችሁ? አክሰስ ማድረግ ትችላላችሁ ማለት ነው። ሶ እዚህ ጋር ለምጣና ምን ላድርገው? ዲፕሎይ ልበለው ማለት ነው። ሶ ዲፕሎይ ሲሆን ወደዚህ ይቀይራል ማለት ነው። ሶ እንግዲህ ይሄንን ካደረግን በኋላ እንምጣና ምንድነው የምታደርጉት? ፎርሙን መክፈት ከፈለጋችሁ ምንድነው የምታደርጉት? እዚህ ጋር መታችሁ ኦፕን ነው የምትሉት። ሶ እቺን ኦፕን ክሊክ ባረግ ፎርሙን በቀጥታ ምን ያደርግልኛል? ይከፍትልኛል ማለት ነው። ሶ እዚህ ጋር እንደምታዩት ይመጣላችኋል። አለው ዚስ ታይም ብላችሁ ማለት ትችላላችሁ። ሶ እስኪ መተን አሁን ጂፒኤሱን ካፕቸር እንበለው። እዚህ ጋር ክሊክ ባረግ ይታያችኋል። አሁን ላቲቱዱና ሎንጊቱዱን ምን አደረገልኝ ማለት ነው? ካፕቸር አደረገልኝ ማለት ነው። እዚህ ጋር ግን ከዲፕሎይ ጋር ተገናኝቶ ማወቅ ያለባችሁ ሌሎች ነጥቦች አሉ። አንደኛ የዚህን ፎርም ሊንክ ለጓደኛችሁ ወይም ደግሞ ዳታውን ኮሌክት ለሚያደርግ ሰው መላክ ከፈለጋችሁ ምንድነው የምታደርጉት? ከመጀመሪያው ልጀምር። ፕሮጀክት ላይ ክሊክ ላድርግ። ከዛ እዚህ ጋር ምን ላድርገው? አድቫንስድ ፊውቸርስ የምትለው ፎርም ነበር ቅድም የሰራናት፣ እሷን ክሊክ ላድርጋት። ሶ የመጀመሪያው ስቴፕ ምንድን ነው? እናንተ የፎርሙን የዳታ ኮሌክሽን ፎርሙን ሊንክ መላክ ፈለጋችሁ። ሊንክ መላክ ከፈለጋችሁ ምንድነው የምታደርጉት? እዚች ፎርም ላይ ክሊክ ታደርጉና ምን ታደርጋላችሁ ማለት ነው? ኮፒ ትላላችሁ ማለት ነው። ኮፒ ብላችሁ ምን ታደርጋላችሁ? ሴንድ ታደርጋላችሁ ለአንድ ሰው። ሶ ለምሳሌ እንምጣና እዚህ ጋር በኢሜል ምን አደርጋለሁኝ እኔ ለሳሟን እልካለሁኝ። ለምሳሌ እዚህ ጋር መጥቼ ኮምፖዝ ብዬ ምን አደርጋለሁ ማለት ነው? ይሄንን ፎርም ሰውየው ወይም ደግሞ ዳታ ኮሌክት የሚያደርግልኝ ሰው ምን እንዲያደርግ አደርጋለሁ? እዚህ ጋር ኮፒ ነው ያደረኩት አይደለም? አሁን ኮንትሮል ቪ ባደረገው ወይም ፔስት ባደረገው ይሄው እዚህ ጋር ይመጣል ማለት ነው። ሶ ይሄንን ለምሳሌ ለተመስገን መላክ እችላለሁ ማለት ነው። ሊንክ ብዬ ምን ማድረግ እችላለሁ? መላክ እችላለሁ ማለት ነው። ሶ ይሄ ነው አንደኛው የመጀመሪያው ነገር ይሄ ነው። ኮፒ አርጋችሁ ሊንክ ግን ስትልኩ አንድ ነገር ማወቅ ያለባችሁ ነገር ምንድነው? አሎ ሳብሚሽን ቱ ዚስ ፎርም ዊዛውት ዩዘር ኔም ኤንድ ፓስወርድ ማለት ነው። ሁለት አማራጭ አለ በነገራችን ላይ። አንደኛ ለዩዘሩ ዳታውን ኮሌክት ለሚያደርግላችሁ ሰው ስፔሻሊ በኮምፒውተር ላይ ከፍቶ ወይም ደግሞ ኮምፒውተር ላይ ሆኖ ዳታውን ኮሌክት የሚያደርግ ከሆነ ሰውየው የግድ ዩዘር ኔም እና ፓስወርድ ማስገባት ካለበት ዩዘር ኔም እና ፓስወርድ ትልኩለታላችሁ። አይ ጀስት ፐብሊክ ነው ኦፒኒየን ስለሆነ ማንም ሰው ያለ ዩዘር ኔም እና ያለ ፓስወርድ ፎርሙን የላኩለትን ፎርም ክሊክ ሲያደርገው በቀጥታ ፎርሙን አይቶ ዳታ ኮሌክት ማድረግ እንዲችል ማድረግ ከፈለጋችሁ እዚች ጋር ኑና እችኛዋን ምን ታደርጋላችሁ? አሎ ሳብሚሽን ቱ ዚስ ፎርም ዊዛውት ዩዘር ኔም ኤንድ ፓስወርድ የምትለው ምን ታደርጋላችሁ? ክሊክ ታደርጓታላችሁ ማለት ነው። ሶ ኢሚዲየትሊ ክሊክ ስታደርጓት እቺ ምን ትሆናለች? ወደ አረንጓዴ ከለር ትቀይራለች ማለት ነው። ሶ አሁን እኔ ቅድም ሊንክ የላኩለት ሰው ሊንኩን ቢከፍተው ምን ያደርጋል ማለት ነው? ለምሳሌ እንምጣና እንየው። ሌተስ ቼክ እናድርገው እስኪ። እዚች ጋር መጥቼ ክሊክ ላድርግና ምን ልበላው? ልክፈተው እስኪ። ሶ ብከፍተው ምን ያደርጋል ማለት ነው? እዚህ ጋር ቅድም የጀመርከው አለ። ይሄ በነገራችን ላይ የሚመጣው ፎርሙን ከፍታችሁ የሆነ ነገር ጀመራችሁ ካልጨረሳችሁ ነው የሚመጣው። ኤኒዌይ ምን ልበለው? እኔ ዲስካርድ ልበለው። ሶ ይሄ ምን አደረገልኝ ማለት ነው? ኢሚዲየትሊ ባዶን አሳየኝ ማለት ነው። እቺን ግን እዚህ ጋር መጥቼ አሎ ሳብሚሽን ቱ ዚስ ፎርም ዊዛውት ዩዘር ኔም ኤንድ ፓስወርድ ብዬ
እችን ከድኜ ዘግቻት ወደዚህ ዲሴብል አድርጊያት ፎርሙን ኮፒ አድርጌ ብልክለት ግን የሚከፍተው ሰውዬ ኢሚዲየትሊ ፎርሙን ሲከፍት ምን ይጠይቀዋል ማለት ነው? ዩዘርኔም እና ፓስወርድ አስገባልኝ ብሎ ይጠይቀዋል ማለት ነው። ሁለት ነገር ነው ያሳየኋችሁ። አንደኛ የኮቦ ቱልቦክስ ወይም ደግሞ የፎርሙን ሊንክ መላክ ከፈለጋችሁ ምንድነው የምታደርጉት? ኮፒ ብላችሁ ነው ምን የምታደርጉት? ወይም ቴሌግራም ላይ ወይም ደግሞ ኢሜል ላይ የምትልኩለት። ሁለተኛ ደግሞ ይሄንን ሰውየው የተላከለት ሊንኩ የተላከለት ሰውዬ ዩዘርኔም እና ፓስወርድ ሳያስገባ በቀጥታ ሊንኩን ክሊክ እንዳደረገ ፎርሙን እንዲከፍትለት ከፈለጋችሁ ምን ታደርጋላችሁ? እችን እዚህ ጋር ኢኔብል ታደርጓትና ምን ታደርጋላችሁ? ወደ ሰውየው ትልኩታላችሁ። ሰውየው ኢሚዲየትሊ ፎርሙን ክሊክ ሲከፍት ምንድነው የሚያደርገው ማለት ነው? ያለምንም ዩዘርኔም እና ያለምንም ፓስወርድ ምን ያደርገዋል? ያስገባዋል ማለት ነው። በዚህ መንገድ ምን ማድረግ ትችላላችሁ? ይህንን ማኔጅ ማድረግ ትችላላችሁ ማለት ነው። ሌላ እዚህ ጋር ማወቅ ያለባችሁ ነገር ምንድን ነው? እዚህ ጋር እንደምታዩት ፎርሙን ኤዲት ማድረግ ከፈለጋችሁ እዚህ ጋር ክሊክ ማድረግ ትችላላችሁ። ቅድም እንግዲህ እንደምታውቁት አድቫንስድ ፊውቸር ብዬ ፎርም አዘጋጅቼ ዲፕሎይ አድርጌ ያለሁኝ እዚች ጋር ክሊክ ባደርገው ምን ያደርገኛል ማለት ነው? ኢሚዲየትሊ ወደ ምን ያስገባኛል? ወደ ፎርሙ ኤዲት ወደ ማድረግ ያስገባኛል ማለት ነው። አሁን ምን እናደርጋለሁኝ? እዚህ ጋር እንደምታዩት የተከፋፈቱ ነገሮች አሉ። ኤክስፓንድ እና ኮላፕስ እያደረግኩኝ ምን ማድረግ እችላለሁኝ? በዚህ መንገድ ኤዲት ማድረግ እችላለሁ። ተጨማሪ ጥያቄ መጨመር እችላለሁ ማለት ነው። ለምሳሌ እንበልና አንድ ጥያቄ ልጨምር ማለት ነው። ሃውስ ሆልድ ኢንካም የሚል አለ። ምን ላደርገው? አድ ኩዌስችን ልበለው። ከዛ ሴሌክት ዋን ልበለው። ከዛ ምን ልበለው? ቢዝነስ ልበለው። ከዛ እንግዲህ እንደምታዩት ሳለሪ ልበለው። እችን ሴቭ ላርጋትና አሁን ምንድነው ማድረገው መሰላችሁ? እዚህ ጋር ኮፒ ብላችሁ ብትልኩ መጀመሪያ ላይ ዲፕሎይ ያደረኩትን ጥያቄ ነው የሚይዘው እንጂ አሁን እኔ ሃውስሆልድ ኢንካም ብዬ ያስገባሁትን ጥያቄ ምን አያደርግም? ኢንክሉድ አያደርግም። ለምሳሌ ኑና እዩት። እዚህ ጋር ክሊክ ባደርገው አር ዩ ኢንትረስትድ ቱ ፓርቲሲፔት ኢን ዘ ስተዲ የስ ብለው እዚህ ጋር መታችሁ ብታዩት ምን የሚለው ጥያቄ የለም? ሃውስሆልድ ኢንካም የሚለው ጥያቄ የለም። ለምንድን ነው የሌለው? ያቺ ሃውስሆልድ ኢንካም የምትባለው ጥያቄ የገባችው ፎርሙን ዲፕሎይ ካደረግን በኋላ ነው የገባቸው። ምን ማድረግ አለብኝ ማለት ነው? አንድ ጥያቄ ካስገባው በኋላ ሙሉ ጥያቄ እንዲኖር ወይም ደግሞ አፕዴት ያደረኳቸው ነገሮች እንዲኖሩ ከፈለኩኝ ምን ማድረግ አለብኝ ማለት ነው? እዚህ ጋር መጥቼ ሪዲፕሎይ ማድረግ አለብኝ። ሪዲፕሎይ ላይ ክሊክ ማድረግ አለብኝ። ከዚህ በፊት ዲፕሎይ አድርገሃል ፎርሙን ልቀይረው ነው ብሎ ይለኛል። ኦኬ ችግር የለውም እላለሁ። ኦኬ ላይ ክሊክ አደርጋለሁ ማለት ነው። ዲፕሎይድ አር ዩ ሹር ይለኛል። አዎ እስኪ ቆይ ኦኬ ሪዲፕሎይ ልበለው፣ ይቅርታ ኦኬ ልበለው፣ ዲፕሎይ ያደርግልኛል። አሁን ምን አደርጋለሁ መጥቼ ለምሳሌ መጥቼ እዚህ ጋር ሪፍሬሽ ባደርገው ዲስካርድ ልበለውና ሪፍሬሽ ልበለው። ሪፍሬሽ ባደርገው ጥያቄው ምን ይለኛል ማለት ነው? እዚህ ጋር ቢጫ ይመጣልኛል። ይሄ ፎርም አዲስ ቨርዥን አለው ሪፍሬሽ አድርገው ይለኛል። ሪፍሬሽ ባላደርገው አይመጣም እዚህ ጋር እንደምታዩት። ኢሚዲየትሊ ግን እችን ጽሁፍ እንዳያችሁ ሪፍሬሽ አድርገው። ሪፍሬሽ ማለት አድራሻው ላይ ልምጣና ኢንተርን ከኪቦርድ ላይ ብጫን ምን ያደርጋል ማለት ነው? አዲሱን ጥያቄ ያመጣል። ሉክ ሃውስሆልድ ኢንካም ብሎ ያመጣል ማለት ነው። ምን ማለት ነው? ዋንስ ፎርሙ ዲፕሎይ ከሆነ በኋላ ምን ማድረግ ያስፈልጋል? ተጨማሪ ጥያቄዎችን ከጨመራችሁ በኋላ ምን ማድረግ ያስፈልጋል? ሪዲፕሎይ ማድረግ ያስፈልጋል ማለት ነው። እዚህ ጋር አንድ ያሳየኋችሁ ነገር ምንድነው? ፎርሙን እንዴት ኤዲት እንደማድረግ አሳይቻቸዋለሁ ማለት ነው። ሌላኛው ደግሞ ፕሪቪው ነው። ፕሪቪው ማለት የቀድሞ ነው። ፕሪቪው ማለት ፎርሙን ፕሪቪው ማድረግ ከፈለኩኝ ነው። ይኸው እዚህ ጋር ክሊክ ላድርገው፣ ፕሪቪው ያደርግልኛል። ይሄን በዚህ መንገድ ምን ያደርግልኝ ማለት ነው? ፎርሙን ፕሪቪው ያደርግልኝ። እዚህ ጋር ሪፕሌስ ማድረግ ከፈለኩኝ ነው። ይሄ ብዙ ጊዜ ምንድነው ኤክስኤልኤክስ ከሆነ በኤክሴል ፎርሞችን ያዘጋጀሁት ከሆነ ምንድነው የምታደርጉት ማለት ነው? እዚህ ጋር ሪፕሌስ አድርገው ብላችሁ ማለት ትችላላችሁ። እዚህ ጋር ክሊክ ላድርገው። ክሊክ ሳደርገው አንደኛው የሚመጣው ምንድነው? ቅድም የሰራሁትን ፎርም በኤክሴል ዳውንሎድ አድርግልኝ ይለኛል። ለምሳሌ እዚህ ጋር ለምጣና ክሊክ ላድርገው። ክሊክ ባደርገው እዚህ ጋር ክሊክ አድርጌ ሁለት ጊዜ ደብል ክሊክ ላድርገው። ክሊክ ሳደርገው ይታያቸዋል፣ ፎርሙን ዳውንሎድ አድርጎልኛል። ያ ማለት ልክፈታውና እስኪ አንድ ጊዜ የምላደርገው ዳውንሎድ ያደረኩትን ኤክሴል ብከፍተው ቅድም የሰራሁትን ፎርም በኤክሴል ያመጣልኛል ማለት ነው። ይሄው እንደምታዩት ነው እንግዲህ እዚህ ጋር ቴሌቪዥን ምናምን የሚሉ ምኖች መጥተዋል ማለት ነው። እነዚህ ጥያቄዎቹ መጥተዋል ማለት ነው። ጥያቄዎቹን በኤክሴል ዳውንሎድ ማድረግ ከፈለጋችሁ ምንድነው የምታደርጉት ማለት ነው? እዚህ ጋር ትመጡና ጥያቄው ላይ ትመጡና ምንድነው የምታደርጉት? እዚህ ጋር ምን ታደርጋላችሁ? ሞር አክሽን ላይ ክሊክ ታደርጋላችሁ። ከዛ እዚህ ጋር መታችሁ ደብል ክሊክ ታደርጋላችሁ ማለት ነው። ደብል ክሊክ ታደርጋላችሁ ማለት ነው። በዚህ መንገድ ምን ማድረግ ይቻላል? ጥያቄውን ወደ ኤክሴል ፎርም መቀየር ይቻላል ማለት ነው። እዚህ ጋር ሌሎችንም ነገሮች አሉ። ለምሳሌ ሼር ማድረግ ከፈለጋችሁ ይሄንን ፕሮጀክት ለሌላ ሰው ለምሳሌ ለአንድ ጓደኛዬ ሼር ማድረግ ከፈለኩኝ ምን ማድረግ እችላለሁ? እዚህ ጋር ሼር ፕሮጀክት ብዬ ክሊክ ማድረግ እችላለሁ። ማኔጅ ትራንስሌሽን የሚለው
ከቋንቋ ጋር የተገናኘ ነው ማለት ነው። ለምሳሌ እዚህ ጋር ልምጣና ማኔጅ ትራንስሌሽንን ላሳያችሁ። ያ ማለት ባይ ዲፎልት ቋንቋው እንግሊዘኛ ነው፣ ግን አማርኛ መጨመር ከፈለኩኝ ማለት ነው። ለምሳሌ እንምጣና እዚህ ጋር እንደምታዩት እዚህ ጋር ዲፎልት የምትል ቋንቋ የሚያስመርጥ ነገር የለም። እዚህ ጋር ልምጣና ምን ላድርገው? አሁን ምን ላድርገው? እዚህ ጋር መጥቼ እዚህ ጋር ክሊክ ላድርገው እና ማኔጅ ትራንስሌሽን ማለት እችላለሁ። አንድ እሱ ነው። ካልሆነም ደግሞ እዚህ ጋር ምን ማድረግ እችላለሁ? ማኔጅ ትራንስሌሽን ብዬ ክሊክ ማድረግ እችላለሁ ማለት ነው። ዲፎልት ላንጉዌጁ ማን ነው? እንግሊሽ ነው። እዚህ ጋር ምን ብላችሁ ትጽፋላችሁ? አንዴ ይቅርታ፣ በሁለት መንገድ ማድረግ ትችላላችሁ። እዚህ ጋር ክሊክ አድርጋችሁ ማኔጅ ትራንስሌሽን ማለት ትችላላችሁ። ካልሆነም ደግሞ እዚህ ጋር ክሊክ ማድረግ ትችላላችሁ። ማኔጅ ትራንስሌሽን ትላላችሁ ማለት ነው። ማኔጅ ትራንስሌሽን ማለት ምን ማለት ነው? አንድ ኩዌስችነር በተለያየ መንገድ ሊዘጋጅ ይችላል። ለምሳሌ በእንግሊዝኛ፣ በአማርኛ እና በሲዳምኛ ሊዘጋጅ ይችላል ማለት ነው። ለምሳሌ እዚህ ጋር ዲፎልት ቋንቋ ማን ነው? ኩዌስችነሩን ሲከፍተው ሪስፖንዳንቱ የሚያገኘው እንግሊዝኛ ስለሆነ ዲፎልት እንትኔን ምን ላድርገው? እንግሊሽ ልበለው። ዲፎልት ላንጉዌጅ ነው እንግሊሽ እለዋለሁ። ኮዱ ማን ነው? ኢኤን እለዋለሁ። ሴት ያደርግልኛል ማለት ነው። ተጨማሪ ለምሳሌ አማርኛ መጨመር ከፈለኩኝ ምን አደርጋለሁ? አድ ላንጉዌጅ እላለሁ። ከዛ ሁለተኛው አምሃሪክ ይለኛል። ከዛ ምንድነው የሚለው? ኤኤም እላለሁ ማለት ነው። ኮዱ የፈለጋችሁትን መጠቀም ትችላላችሁ። ዩኒቨርሳሊ ዲፋይንድ የሆነ የላንጉዌጅ ኮድ የለም። ምን አደርጋለሁ ማለት ነው? አድ እላለሁ ማለት ነው። አድ ስለው ምን ይመጣል ማለት ነው? አምሃሪክ ብሎ እዚህ ጋር ይመጣል ማለት ነው። አሁን የዚህኛውን ዲፕሎይ ያደረግኩትን ኩዌስችነር የአማሪክ ቨርዥንን ማዘጋጀት ከፈለኩኝ እዚህ አማሪክ ከምትለው ትመጡና አፕዴት ትራንስሌሽን ትላላችሁ። አፕዴት ትራንስሌሽንን ክሊክ ላድርግ። ሉክ እንግዲህ አሁን እንደምታዩት እዚህ ጋር ምን አደረገልኝ ማለት ነው? የአማርኛ ማስገቢያ ያመጣልኝ ማለት ነው። የአማርኛ ማስገቢያ ሳመጣልኝ ለምሳሌ ልምጣና አንዳንድ ነገሮችን ላድርግ። እዚህ ጋር ፓወር ግዕዝ ጋር ልቀይርና እሺ፣ ለምሳሌ ወደ ፓወር ግዕዝ ልቀይርና አንዳንድ ነገሮችን እንይ። በጥናቱ ላይ ለመሳተፍ ፈቃደኛ ኖት የሚል አለ። ለምሳሌ ላይ ለመሳተፍ ፈቃደኛ ኖት የሚል አለ። ኦኬ፣ በጥናቱ ላይ እሺ፣ በጥናቱ ላይ ለመሳተፍ ይቅርታ። ኦኬ፣ ጥናቱ ላይ ለመሳተፍ ፈቃደኛ ኖት። ይሄ ጥያቄ ያመጣለሁኝ። ከዛ ምን አደርጋለሁኝ ማለት ነው? እዚህ ጋር መጥቼ እዚህ ጋር አደርጋለሁኝ። ሪስፖንዳንት ዲቴይል የሚል አለ። ይሄ ሪስፖንዳንት ዲቴይል የግሩፑ ነው። ይሄ አይዲ ነው። አይዲ ቁጥር አይዲ ብዬ አደርጋለሁኝ። እንደምታዩት እዚህ ጋር ይመጣል። በዚህ መንገድ ምን ታደርጋላችሁ ማለት ነው? ሌሎችንም ነገሮች እያስገባችሁ ትሄዳላችሁ ማለት ነው። ለምሳሌ እዚህ ጋር ስም አለ። እሺ፣ ስም አስገባለሁኝ እዚህ ጋር አሁንም እንደምታዩት እዚህ ጋር መጣና ስም እላለሁኝ። ከዛ ምን አደርጋለሁ? እስኪ እኔና አሁን ጾታ እላለሁ አስገባለሁኝ ማለት ነው። በዚህ መንገድ ምን ማድረግ ትችላላችሁ? አዲስ ላንጉዌጅ ማዘጋጀት ትችላላችሁ ማለት ነው። ጀንደር ጾታ ብትሉና ምን ታደርጋላችሁ? ይሄን አልጨረስኩም እኔ አሁን ሴቭ ቼንጅስ ብዬ እመጣለሁኝ ማለት ነው። አሁን እዚህ ጋር አንድ ነገር የማሳያችሁ እቺን ክሎዝ በሏትና ስክሮል አድርጋችሁ ወደዛ። ይሄ ፎርም ስንት አይነት ቋንቋ ተዘጋጀለት ማለት ነው? 2 አይነት። ሪፍሬሽ ልበለው እስኪ። ኦኬ፣ እዚህ ጋር ልዝጋውና አድቫንስድ ጋር መጥቼ ምን ላድርገው? ፎርም ላይ መጥቼ እስኪ ኦፕን ልበለው። ኦኬ፣ ይቅርታ ሪዲፕሎይ ላድርገው። ይቅርታ ሪዲፕሎይ ማድረግ አለብኝ፣ ምክንያቱም ሜጀር የሆነ ነገር ስለቀየርኩኝ ፎርሙን እንደገና ሪዲፕሎይ ማድረግ አለብኝ። እያንዳንዱን ነገር ስትቀይሩ እንዳትረሱ ሪዲፕሎይ ማድረግ አለብን። ከጨረስን በኋላ ነው ዲፕሎይ የምናደርገው የሚባል ነገር የለም። እንደምታውቁት አንዳንድ ጊዜ ዲፕሎይም ካደረጋችሁ በኋላ ፎርሞቹ የተለያየ ነገሮች ሊኖራቸው ይችላል። ሪዲፕሎይ ላድርገው። ኦኬ ልበለው። አሁን ምን ልበለው? ኦፕን ልበለው ማለት ነው። ኦፕን ስለው ኩዌስችነሩ ጫፍ ላይ ምን ማምጣት አለበት ማለት ነው? የላንጉዌጅ ማምጣት አለበት። አለው ይለኛል። እስኪ እንበለው አዲስ ቨርዥን አለ ይለኛል። ምክንያቱም የቀየርኩት ነገር ስላለ። ይሄ በጣም ወሳኝ ነገር ነው። በነገራችን ላይ በተለይ በኮምፒውተር ላይ ዳታ የምትሰበስቡ ከሆነ ሁልጊዜም ቢሆን ኩዌስችነሩን ወይም ደግሞ ዳታውን የሚሰበስቡላችሁ ሰዎች እንደዚህ አይነት ነገሮች መምጣታቸውን ቼክ ማድረግ ያስፈልጋል። ወይም ደግሞ አንድ ነገር ስትቀይሩ ዳታውን ኮሌክት ለሚያደርጉላችሁ ሰዎች መናገር አለባቸው። ሪፍሬሽ ማድረግ አለብህ፣ ምክንያቱም ፎርሙላ የተቀየረ ነገር አለ ብላችሁ መናገር ያስፈልጋል። እዚህ ጋር ክሊክ ላድርግና ሪፍሬሽ ላድርገው። ሪፍሬሽ ሳድርገው ሉክ አት ዘ ቶፕ ምን መጣልኝ? ቹዝ ላንጉዌጅ የሚል መጣ። ባይ ዲፎልት ምን መጣ? ቅድም ዲፎልት ላንጉዌጁ እንግሊሽ ስለሆነ ባይ ዲፎልት እንግሊሽ መጥቷል። እዚህ ጋር ክሊክ ላድርግና አምሃሪክ ብለው ምን ያደርግልኛል ማለት ነው? አምሃሪክ ቨርዥኑን ያመጣልኛል ማለት ነው። እንደምታዩት በጥናቱ ላይ ለመሳተፍ ፈቃደኛ ኖት? አዎ ካለ እዚህ ጋር ሌሎቹ ጥያቄ ይመጣል ማለት ነው። ለምሳሌ አይዲ፣ ስም፣ ጾታ ብዬ ያስገባሁት ስላለ በዚህ መንገድ ምን ማድረግ ትችላላችሁ ማለት ነው?
ተጨማሪ ቋንቋዎችን ማስገባት ትችላላችሁ ማለት ነው። እዚህ ጋር እንዳለሁኝ አሁን ሶስተኛ ሲዳምኛ ማስገባት ከፈለኩኝ ወይም ደግሞ ትግርኛ ማስገባት ከፈለኩኝ ምን አደርጋለሁ? ላንጉዌጅ ላይ መጣና ክሊክ አደርጋለሁኝ። ከዛ አድ ላንጉዌጅ ለምሳሌ ኦሮሚፋ አለና ለምሳሌ ኮዱን ኦአር አደርገዋለሁ። ከዛ አድ እለዋለሁ ማለት ነው። ሶስተኛ ቋንቋ ጨመርኩኝ። አሁን ትራንስሌት ማድረግ ከፈለኩኝ ምንድነው ማድረገው ማለት ነው? እዚህ ጋር መጥተህ ነው እስኪ ይቅርታ ኤዲት ላድርገውና እሺ ሲዳምኛ ልበለው፣ ሲዳምኛ ልበለውና ኤስአይ ልበለውና አፕዴት ልበለው። ሶስተኛ ቋንቋ ጨመርኩኝ ማለት ነው። ሲዳምኛውን መጨመር ከፈለኩኝ ምንድነው ማድረገው? እዚህ ጋር አፕዴት ትራንስሌሽን ብዬ ክሊክ አደርጋለሁ። እንደምታዩት ይመጣል ማለት ነው። ለምሳሌ እዚህ ጋር ሱምአ አያቲ እልና አስቀምጣለሁ። ሌሎችንም ጥያቄዎች እንደዛ ያስገባውኝ ሄዳለሁ። አስገብቼ ሲጨርስ ምን አደርጋለሁ ማለት ነው? ሴቭ አደርጋለሁ ማለት ነው። እዚህ ጋር በነገራችን ላይ ማወቅ ያለባችሁ ምንድነው ቋንቋ የተለያየ ስትሰሩ መጀመሪያ የሚያመጣው ጥያቄዎችን ነው የሚያመጣው። ከዛ በኋላ ኦፕሽኖችን ወይም ደግሞ ሰለክት ዋን ወይም ደግሞ ሰለክት መኒ ብለን የምንላቸውን መጨረሻ ላይ ነው የሚያመጣው። ለምሳሌ ይኸው እዚህ ጋር የስ ኖ ሜል ኦር ፊሜል የሚለው የሚመጣው መጨረሻ ላይ ነው ማለት ነው። ግር መሰኘት የለባችሁ። መጀመሪያ ጥያቄዎችን ያመጣና ጥያቄዎችን ልክ ከጨረሳችሁ በኋላ በጥያቄው ውስጥ ያሉትን ምርጫዎችን በኋላ ላይ ነው የሚያመጣላችሁ ማለት ነው። ምን አደርጋለሁኝ? አሁን ሲዳምኛ ጨምሬያለሁኝ። ሱማ አያቲ ብዬ አንድ ለምሳሌ አስገብቻለሁኝ። ምን ላደርጋት? ሴቭ ልበላት፣ ሴቭ ቼንጅስ። ከዛ ምን ላደርገው? ክሎዝ ብዬ ልውጣ። አሁን መጥቼ እዚህ ጋር እስኪ ሪፍሬሽ አድርጌው አንድ ነገር ላሳያችሁ ነው። እስኪ ፎርሙን እየከፈተልኝ ነው። እዚህ ጋር ኦፕን ልበለውና እንይ። በኋላ ላይ አንድ ዲስካርድ ልበለውና እንይ። እዚህ ጋር አሁን ምንድነው አሎ ዚስ ታይም ብዬ እዚህ ጋር በመጣ ስቲል ማንና ማን ያለው እንግሊሽ እና አማሪክ ነው ያለው። ሲዳምኛ የሚለው እንዲመጣ ምን ማድረግ አለብኝ? ስቲል ሪዲፕሎይ ማድረግ አለብኝ ማለት ነው። ምክንያቱም ሜጀር ነገር ስለቀየርኩኝ ይህንን ፎርም እንደገና ዲፕሎይ ማድረግ ያስፈልጋል። ሪዲፕሎይ ልበለው፣ ከዛ ኦኬ ልበለው። ይህንን ሳደርግ ምን ያደርግልኛል ማለት ነው? አሁን መታችሁ እንበልና እዚህ ጋር ሪፍሬሽ ባረገው አሁን እና እንግሊሽን በምትን ባረግ ስቲል አማሪክና እንግሊሽ ነው የሚለኝ። ኦኬ እቺን ልዝጋና ኒው ቨርዥን አለ ይላችኋል። አሁን ሉክ ሪፍሬሽ ማድረግ አለብህ ብሎ ሲላችሁ ሪፍሬሽ ለማድረግ ምንድን ነው የምታደርጉት ብያለሁ። አድሬስ ባር ላይ ትመጡና እቺን ኢንተር ስትጫኑ ሪፍሬሽ ያደርግላችኋል። አሁን እንግሊሽን ብትከፍቱ ምን ያደርግላችኋል ማለት ነው? ሲዳምኛው ይመጣል ማለት ነው። ሲዳምኛውን ልክፈተው። ሲዳምኛውን ስከፍተው እዚህ ጋር የለም። አሁን ሱማ አያቲ የሚለው ጥያቄ እዚህ ጋር መጥተዋል ማለት ነው። በዚህ መንገድ ምን ማድረግ ትችላላችሁ ማለት ነው? ቋንቋዎችን መጨመር ትችላላችሁ ማለት ነው። እንግዲህ ሌሎችን ነገሮችን ደግሞ ምን እያደረግን እንሄዳለን? ፋይናላይዝ እያደረግን እንሄዳለን ማለት ነው። እንቀጥል። እንግዲህ ምንድን ነው ያደረግነው? እቺ አድቫንስድ ፊውቸርስ የምትለው ፎርም አለች። እንደገና ተመልሼ ልግባ። በነገራችን ላይ እዚህ አድቫንስድ ፊውቸር ላይ እስካሁን ድረስ የገባው ስንት ነው? 2 ሳብሚሽን ነው የገባው ማለት ነው። ኦነርሺፑን ያሳያቸዋል። ዲፕሎይድ ነው ይላቸዋል። በነገራችን ላይ እዚህ ጋር የተወሰነ ነገር ለመናገር ያህል እዚህ ጋር ዲፕሎይድ 19 አለ፣ ድራፍት 1 አለ። ድራፍት 1 ማለት ምን ማለት ነው? ዲፕሎይ ያልሆነ ወይም ደግሞ በመሰራት ላይ ያለ ፎርም ለማለት ነው። በመሰራት ላይ ያለ ፎርም ደግሞ በሞባይልም በሌላ መንገድም አክሰስ አድርጋችሁ ዳታውን ኮሌክት ማድረግ አትችሉም ማለት ነው። ዲፕሎይድ መሆን አለባቸው ማለት ነው። ምን ላድርግ አሁን? ይሄንን ፎርም ዲሊት ማድረግ ከፈለኩኝ ምን አደርጋለሁ? ለምሳሌ አድቫንስድ ፊውቸርን ዲሊት ማድረግ ከፈለኩኝ ምንድነው ማድረገው? እዚህ ጋር ክሊክ ታደርጉና እዚህ ጋር በስተቀኝ በኩል ምን የምትላለች ዲሊት ዋን ፕሮጀክት ብላችሁ ማለት ትችላላችሁ። ካልሆነም ደግሞ እዚህ ጋር ሼርም ማድረግ ትችላላችሁ። ሼር ማድረግ ለምሳሌ እዚህ ጋር ክሊክ አድርጋችሁ ሼር ማድረግ ትችላላችሁ። ማን ለሚባል ዩዘር የሆነ ስም ለምሳሌ አካውንት ያለው ሰው ለምሳሌ አየ ከቤ ብዬ እላለሁ ማለት ነው። እዚህ ጋር ክሊክ ሳደርግ ይሄ ዩዘር ኔም ያሌለ ቢሆን ኖሮ ምን ያደርጋል ማለት ነው? ይሄንን ዩዘር ኔም አያመጣላችሁም። ለምሳሌ እንደዚህ ብዬ አየ ከቤ ብዬ ክሊክ ባደርግ ይታያቸዋል። ዩዘር ኔሙ ኖት ፋውንድ ይላቸዋል። መጀመሪያ ስንጀምር የነገርኳችሁ ነገር እንዳትረሱ። አካውንት በሁለት መንገድ ይከፈታል። ሰርቨሩ የተለያየ ነው ብያቸዋለሁ። አንደኛው ኬኤፍ የሚል አለ፣ ሁለተኛ ደግሞ ዩሮፒያን ዩኒየን የሚል አለ ማለት ነው። አንደኛው ለኦርጋናይዜሽን የሚፈቀድ አለ፣ ሁለተኛ ደግሞ ለኢንዲቪጁዋል ለሪሰርቸሮች ይፈቀዳል ብዬ ያልኳቸዋለሁ ማለት ነው። ለምሳሌ አየ ከቤ የሚባል ሰው ቢኖር አየ ከቤ ብዬ ይሄ ሰውዬ ምን ያድርግ? ፎርሙን ይየው። እሺ ኤዲት ማድረግ ካስፈለገ እንዲያግዛችሁ፣ ለምሳሌ አድቫይዘራችሁ ከሆነ ጥያቄዎችን እንዲጨምር ጥያቄዎችን እንዲቀንስ የምትፈልጉ ከሆነ ምንድነው የምታደርጉት? ኤዲት ፎርምንም ትሰጥቷላችሁ ማለት ነው። ይሄንን እርግጠኛ መሆን አለባችሁ። ይሄ ሰው ፎርሙን ከፍቶ ጥያቄዎችን ሪሙቭ ሊያደርግ ይችላል፣ ጥያቄዎችን ዲሊት ሊያደርግ ይችላል። ኤዲት ፎርም የምትሰጡት በተቻላችሁ መጠን በጣም ለምታውቁትና ለምትግባቡት ሰው መሆን አለበት ማለት ነው። ኤዲት ፎርምን ላንሳው። ቪው ሳብሚሽን ማለት ምን ማለት ነው? ለዚህ ለምሳሌ አየከቤ ለሚባለው ሰው የቪው ሳብሚሽንን ከሰጣችሁት የገቡትን ዳታ ወይም የሚላኩትን ዳታ ማየት ይችላል ማለት ነው።
አድ ሳብሚሽን ብዙ ጊዜ ለዳታ ኮሌክተሮች የሚሰጥ ፕሪቪሌጅ ነው። አድ ሳብሚሽን ፕሪቪሌጅ ያላቸው ሰዎች ዳታን አድ ማድረግ ብቻ ነው የሚችሉት ማለት ነው። ሌላውን እስኪ እንበልና ኤዲት ደግሞ እንበል። ለምሳሌ ኤዲት ደግሞ ከተሰጣቸው ዳታ የተላከውን ዳታ ማየት ብቻ ሳይሆን ገብተው ምን ማድረግ ይችላሉ? ቁጥሮችን ሞዲፋይ ማድረግ ኤዲት ማድረግ ይችላሉ ማለት ነው። ቫሊዴት ሰብሚሽን እንግዲህ ይሄ አፕሩቭ እና ኖት አፕሩቭድ ወይም ደግሞ ኦን ሆልድ ብላችሁ የምታደርጉት ነው። ዲሊት ሳብሚሽን ደግሞ ሪከርዶችን ማድረግ ትችላላችሁ፣ ዲሊት ማድረግ ትችላላችሁ ማለት ነው። ይህንን በተመለከተ እንግዲህ በጣም ዲቴይል የሆነ ኮቦ ቱልቦክስ ፐርሚሽን እና ሴኩሪቲ የሚል ቪዲዮ ፎር የሰራሁት አለ። እሱን ብታዩ የበለጠ የተሻለ ነገር ይገባችኋል ማለት ነው። እዛ ላይ ሄዱና ሪፈር አድርጉት ማለት ነው። ጥቅል ግን ሼሪንግ ማለት ወይም ደግሞ ኮቦ ቱልቦክስ ላይ ያሉ ፐርሚሽኖች እነዚህን ይመስላሉ ማለት ነው። ምንድን ነው የምታደርጉት? ኮቦ ቱልቦክስ ቪዲዮ ፎር ላይ ሄዳችሁ ዲቴይል ያንን ማየት ትችላላችሁ ማለት ነው። አሁን ወደ እንትኔ ልመለስና አድቫንስድ ፊውቸርስ የሚል አለ። አድቫንስድ ፊውቸር ላይ ከፍታለሁኝ ማለት አድቫንስድ ፊውቸር ፎርምን ከፍታለሁ። ከዛ እዚህ ጋር ፎርም አለ። እዚህ ጋር አንድ ነገር የማሳያችሁ ምንድን ነው፣ ለምሳሌ ፎርሙን ኤዲት ልበለው። ኤዲት ካልኩት በኋላ ቅድም ያልኳችሁ ነገር ምንድን ነው፣ አንደኛ የዳታ ኳሊቲን ኢንሹር ከምታደርጉበት መንገድ አንዱ ወይም ደግሞ ዳታ ኮሌክተሩ በትክክል በእያንዳንዱ ሃውስሆልድ እናንተ በምትፈልጉት ሃውስሆልድ ቤት ውስጥ ገብቶ ዳታ ኮሌክት አድርጓል ወይስ አላረገም የሚለውን ኢንሹር ለማድረግ መጀመሪያ የምትጠቀሙት ምንድነው ጂፒኤስ ካፕቸር እንዲያደርግ ማድረግ ነው ብያቸዋለሁ። ሌላው ደግሞ ፎርሙ ዲፕሎይ ከማድረጋችሁ በፊት እዚህ ጋር ይኸው ሌይአውት ኤንድ ሴቲንግ የሚል አለ። ሌይአውት ኤንድ ሴቲንግን ክሊክ አድርጉት። ለምሳሌ ይህንን ይሁት ስታርት ታይም እና ኤንድ ታይም ማለት ማለት ነው ዳታ ኮሌክሽኑ በስንት ሰዓት ጀምሮ በስንት ሰዓት እንዳለቀ ያሳያችኋል ማለት ነው። ለምሳሌ ኮሽነሩ የ30 ደቂቃ የሚወስድ ከሆነና ሰውየው ዝም ብሎ መጥቶ በ5 በ6 ደቂቃ የሚጨርስ ከሆነ እዚህ ጋር ኮሽነሩ በስንት ሰዓት ጀምሮ በስንት ሰዓት እንደተጠናቀቀ ምን ያደርግላችኋል ማለት ነው፣ ያሳያችኋል ማለት ነው። ሌላው እንድትይዙት የሚፈለገው ነገር ምንድነው? ዲቫይስ አይዲ ነው። ዲቫይስ አይዲ በጣም ወሳኝ ነው። ከየትኛው ዲቫይስ ላይ ሆኖ ነው ዳታውን የላከው የሚለውን ነገር በጣም ለማወቅ ይጠቅማቸዋል ማለት ነው። እዚህ ጋር ዲቫይስ አይዲንም ካፕቸር ማድረግ ትችላላችሁ ወይም ክሊክ ማድረግ ትችላላችሁ። ከዛ እዚህ ጋር ሴቭ ማድረግ ነው። ሴቭ ካደረጋችሁት በኋላ ምንድነው የምታደርጉት ማለት ነው፣ እነዚህን ፊቸሮች ሆልድ እንዲያደርግላችሁ ስቲል አሁንም ምን ታደርጉታላችሁ? ሪዲፕሎይ ትሉታላችሁ ማለት ነው። ኦኬ ብለን እንወጣለን ማለት ነው። ይሄ ሌይአውት እና ሴቲንግን በተመለከተ ነው። እዚህ ጋር እንደምታዩት ያለ ነው ማለት ነው። ሌይአውት እና ሴቲንግ የሚለው ይሄ ነው። ሌላኛው ኩዌስችን ላይብራሪ የሚባል አለ። እንግዲህ ኩዌስችን ላይብራሪ ምንድነው? ጥያቄዎችን አንዳንድ ጥያቄዎችን ለምሳሌ ወደዚህ ጋር ልመለስና ኤዲት ላድርገው። እዚህ ጋር እንደምታዩት ይሄንን ወደ ኩዌስችን ላይብራሪ መጨመር የምትፈልጉ ከሆነ እንበልና እስኪ እሺ፣ ለምሳሌ አንድ ጥያቄ መጨረሻ ላይ የነበረችውን ጥያቄ ላምጣና ይሄንን ወደ ኩዌስችን ላይብራሪ መጨመር የምትፈልጉ ከሆነ እዚህ ጋር እንደምታዩት ነው። እዚህ ጋር መታችሁ ምን የሚል አለ? እያንዳንዱ ጥያቄ ሴቲንግ አለ ብያቸዋለሁ። ይህን ጥያቄ ዲሊት ማድረግ ከፈለጋችሁ ዲሊት ኩዌስችን ትላላችሁ። ዱፕሊኬት ማድረግ ከፈለጋችሁ ይህን ጥያቄ ዱፕሊኬት ማብዛት ከፈለጋችሁ ዱፕሊኬት ትላላችሁ። ይህንን ጥያቄ ወደ ኩዌስችን ላይብራሪ መጨመር ከፈለጋችሁ ምንድነው የምታደርጉት? እዚህ ጋር ክሊክ ታደርጋላችሁ ማለት ነው። ኢሚዲየትሊ ይህን ክሊክ ባደረገው ወደ ኩዌስችን ላይብራሪ ምን ያደርግልኛል? አድ ያደርግልኛል ማለት ነው። ለምሳሌ እዚህ ጋር ልምጣና እንግዲህ ክሎዝ ብዬ መጥቼ እዚህ ጋር ኩዌስችን ላይብራሪ ይሄ ነው። ይሄን ክሊክ ባደርገው ኩዌስችን ላይብራሪዎችን ያሳየኛል። አሁን ያስገባሁት ምንድነው? ሃውስሆልድ ኢንካም የሚል ቅድም ስላስገባሁኝ ምን አድርጎልኛል ማለት ነው? አስገብቶልኛል ማለት ነው። ሌሎቹ ደግሞ ለምሳሌ ፐብሊክ ኮሌክሽኖችን ደግሞ ሌሎች ሪሰርቸሮችን ሌሎች ሰዎችን ደግሞ የሰሯቸውን ጥያቄዎች ኮቦች ማየት ከፈለጋችሁ እዚህ ጋር ምን የሚላለ ማለት ነው? ፐብሊክ ኮሌክሽን የምትላለች እሷ ላይ ምን ማድረግ ይቻላል? ማየት ትችላላችሁ ማለት ነው። ይሄ ነው ማለት ነው። ይሄንን እንደዚህ ማድረግ ይቻላል ማለት ነው። ሌላኛው እንግዲህ እስካሁን ድረስ የተላኩ ዳታዎችን ማየት ከፈለጋችሁ ምንድነው የምታደርጉት? እዚች ጋር መታችሁ ዳታ ላይ ክሊክ ታደርጋላችሁ። ዳታ ላይ ክሊክ ስታደርጉ እስካሁን የላኩት ዳታ 2 ነው የተላከው። እዚህ ጋር እንደምታዩት እስከ መጨረሻው ድረስ ብትሄዱ ምን ያደርጋል ማለት ነው? ያሳያቸዋል ማለት ነው። እነዚህ የተላኩት ዳታዎች 2 ናቸው ማለት ነው። ሌላው ደግሞ ምንድነው እዚህ ጋር ማወቅ ያለባቸው ሪፖርት ነው። ሪፖርት እዚህ ጋር እንደምታዩት ባይ ዲፎልት የተላከው 2 ስለሆነ እዚህ ጋር ምን ያደርግላቸዋል? 2 ብሎ ፍሪኩዌንሲ 2 ያሳያቸዋል። በጣም ብዙ 1000 ወይም ደግሞ 500 ሲሆን ደግሞ እያንዳንዱን ያሳያቸዋል በጾታ በተለያየ መንገድ። ሜል ለምሳሌ ሁለቱም ሜል ናቸው፣ እኔ ያስገባኋቸው ሜል ናቸው ማለት ነው። አሁን ተጨማሪ 3 ብጨምር ፊሜልም አለ ብሎ ያሳየኛል ማለት ነው። ይህን ቻርቱን መቀየር ከፈለጋችሁ ምንድነው የምታደርጉት? እዚህ ጋር ትመጡና ቻርቷን ምን ታደርጋላችሁ? እዚህ ጋር ክሊክ ታደርጉና ቻርቱን መቀየር ትችላላችሁ። ለምሳሌ በቨርቲካል እንዲያሳያችሁ ከፈለጋችሁ ቨርቲካሏን ክሊክ ታደርጉና ምን ታደርጋላችሁ ማለት ነው? መታችሁ ሴቭ ትላላችሁ። በዚህ መንገድ ያደርግላችኋል። አይ ወደ ፓይ ቻርት እንዲሆን ነው የምፈልገው ካላችሁ እዚህ ጋር ሪፖርት ላይ ክሊክ ታደርጉና ምንድነው የምታደርጉት? እቺ ጋር መታችሁ ክሊክ ታደርጋላችሁ።
ወደ ለምሳሌ ሆሪዞንታል ታረጉትና ምን ታረጋላችሁ ማለት ነው እዚህ ጋር ሴቭ ማድረግ ትችላላችሁ ማለት ነው። በዚህ መንገድ ምን ማድረግ ይቻላል? ሪፖርት ሌአውቱን በተመለከተ ማድረግ ትችላላችሁ ማለት ነው። ሌላኛው ሴቲንግ ነው። ሴቲንግ ላይ ዋና ዋና ማየት ያለባችሁ ነገር ምንድን ነው? ለምሳሌ ይሄ ጀነራል አለ። ጀነራል ለምሳሌ የፕሮጀክቱን ስም መቀየር ከፈለጋችሁ አድቫንስድ ፊውቸርስ የሚል አለ። ይሄንን ምን ማድረግ ትችላላችሁ? መቀየር ትችላላችሁ። ዲስክሪፕሽኑን፣ ሴክተሩን ምናምኖች ምን ማድረግ ትችላላችሁ? እዚህ ጋር መቀየር ትችላላችሁ ማለት ነው። ለምሳሌ አድቫንስድ ብቻ አድርጋችሁ መውጣት ትችላላችሁ። ልክ ኢሚዲየትሊ ሴቭ ቼንጅስ ብትሉት ምን ያደርጋል ማለት ነው? የቀየራችሁትን ሴቭ ያደርግላችኋል ማለት ነው። ይሄ ምንን በተመለከተ ነው? ይሄ ጀነራልን በተመለከተ ነው። ሌላ እንግዲህ ሚዲያ ማለት ከፒክቸር ጋር የተገናኘ ነው። ሼሪንግ ቅድም ያልኳችሁ ነው። ለምሳሌ ይህንን ለማን ሼር ማድረግ ትፈልጋላችሁ የሚለውን እዚህ ጋር አድ ዩዘርስ ብላችሁ ክሊክ አድርጋችሁ ለምትፈልጉት ሰው ምን ማድረግ ትችላላችሁ? ማስገባት ትችላላችሁ ማለት ነው። የፎርሙን የፕሮጀክቱን ወይም የፎርሙን ስም መቀየር ከፈለጋችሁ በዚህ መንገድ ምን ማድረግ ይቻላል ማለት ነው። ገብታችሁ በምትፈልጉት መንገድ ሴቭ እያደረጋችሁ ማድረግ ትችላላችሁ ማለት ነው። ሌላኛው በጣም ወሳኝ ነገር ምንድን ነው? እንግዲህ የኮቦ ቱልቦክስ አካውንት ፈጥራችሁ ፓስወርዱን መቀየር ከፈለጋችሁ ምንድን ነው የምታደርጉት? እዚች ጋር ትመጡና አካውንት የምትላለች ለምሳሌ የኔ ተሜ ገብራ የሚል ስለሆነ አካውንቱ እዚህ ጋር ቲ ብሎ አስቀምጦልኛል። ፓስወርዱን መቀየር ከፈለኩኝ፣ ኢሜይሉን መቀየር ከፈለኩኝ ምን ማድረግ እችላለሁ? እዚህ ጋር ክሊክ ታደርጉና አካውንት ሴቲንግ የምትል ደብል ክሊክ ታደርጋላችሁ ማለት ነው። ኢሚዲየትሊ አካውንት ሴቲንጉን ክሊክ ስታደርጉ ይመጣል። ይሄ እንደምታዩት ፕሮፋይል ነው። ስሜን መቀየር እችላለሁ፣ ተመስገን የሚለውን ካንትሪ መቀየር እችላለሁ፣ ሲቲ መቀየር እችላለሁ፣ ምን አይነት ሴክተር ነው፣ የኦርጋናይዜሽን ኔሜን መቀየር እችላለሁ፣ የምፈልገውን የሊንክድን አድራሻዬን ማስቀመጥ እችላለሁ። እዚህ ጋር እንደምታዩት የፈለኩትን ነገር ማድረግ እችላለሁ ማለት ነው። እዚህ ጋር ግን ፓስወርድ መቀየር ከፈለጋችሁ የኮቦ ቱልቦክስ አካውንታችሁን ፓስወርድ መቀየር ከፈለጋችሁ ምንድን ነው የምታደርጉት? እዚህ ጋር ፕሮፋይል የሚል አለ። ሴኪሪቲ ላይ ነው የምትመጡት። ሴኪሪቲ ላይ ክሊክ ታደርጋላችሁ። ሴኪሪቲ ላይ ትመጡና ክሊክ ካደረጋችሁ በኋላ እዚህ ጋር ይታያችኋል። ፓስወርድ ከሚለው ፊት ለፊት ላይ አፕዴት ይላቸዋል። አፕዴት ላይ ክሊክ ታደርጋላችሁ። አሁን የምትጠቀምበትን ፓስወርድ አስገባ ይላቸዋል። ለምሳሌ እኔ ፓስወርዴን አስገባለሁኝ። ከዛ አዲሱን ፓስወርድ አስገባ ይላቸዋል። አዲሱን ፓስወርዳችሁን ሁለቱም ቦታ ላይ ታስገባላችሁ ማለት ነው። ከዛ ለምሳሌ ይሄ እንደዚህ ያደርጋላችኋል። አሁን ምን አደርጋለሁ ማለት ነው? እዚህ ጋር አዲሱን ፓስወርዴን ካደረግኩኝ በኋላ ምንድነው የማደርገው ማለት ነው? እዚህ ጋር መጣችሁ ሴቭ ነው የምትሉት። አሁን እኔ መቀየር ስለማልፈልግ ነው ማለት ነው። ሴቭ ላይ ክሊክ ታደርጉትና ምን ታደርጋላችሁ? አዲሱን ፓስወርዳችሁን መጠቀም ትችላላችሁ። ብዙ ጊዜ ይሄ የፕሪቪሌጅ ኢሹዎች ካሉ የምትጠራጠሩት ነገር ካለ እንዴት ፓስወርዳችሁን መቀየር እንደምትችሉ አሳይቻለሁ። ይሄ ዩዜጅ አሁን እየተጠቀምክ ያለኸው ምን ያህል ነው የሚለውን ያሳያችኋል። እዚህ ጋር እንደምታዩት እንግዲህ ሰብሚሽን እስካሁን ድረስ እንግዲህ አንድ ነው የተጠቀምከው ነው የሚለኝ። ባላንስ 5000 እስከ 5000 ነው የሚፈቅድላችሁ። ባላንሳችሁን ይሄን ያሳያችኋል። ስቶሬጃችሁም ይሄን ያህል አለ ብሎ ይነግራችኋል። ምን ያህል ተጠቅማቸዋል የሚለውን ነገር ያሳያቸዋል ማለት ነው። ይህም በተመለከተ ያሉት ነገሮች እዚህ ጋር እነዚህ ናቸው ማለት ነው። እንግዲህ ሌላ አንድ ነገር ማሳያቸው ነገር ምንድን ነው? ድሮፕ ዳውን ሊስት ነው። በእርግጥ ይሄ እንግዲህ የሚቀጥሉት ፓርት 5 ላይ በደንብ አሳያቸዋለሁ። አድቫንስድ ላይ ልግባና አንድ ተጨማሪ ነገር ላሳያችሁ። እዚህ ጋር ኤዲት ላይ ልግባና ላሳያችሁ። ለምሳሌ ምን አደርጋለሁኝ? ይሄ እዚህ ጋር እንደምታዩት አንድ ነገር ማስገባት ፈለግኩኝ። እዚች ጋር ክሊክ ላድርግና ኖ ኦኬ። እስኪ ኤክሴሉን ላሳያችሁ መጀመሪያ። እዚህ ኤክሴል ላይ ቅድም ፎርም ክሬት ስናደርግ ፎርም በአራት አይነት መንገድ መፈጠር ይችላል ብያቸዋለሁ። አንደኛ ቢልድ ፍሮም ስክራች የሚል አለ። ሁለተኛ ኤግዜሌክስ ፎርም የሚል አለ ማለት ነው። ያችን በተመለከተ ምናልባት ፓርት 6 ቪዲዮ ሰራና እንዲቴል ያሳያቸዋለሁ። ዛሬ ግን የማሳያቸው ምንድነው ይታያቸዋል። ሊስት ኔም ሌብል እና ዞን የሚል አለ። እዚህ ጋር ዞኖች አሉ። በዞኖች ውስጥ ደግሞ የሚገኙ ታውኖች አሉ ማለት ነው። እንደምታዩት በዞኖች ውስጥ ታውን አሉ። ለምሳሌ ዞኖቹ እነማን ናቸው? ለምሳሌ ጋሞ ብዬ አስቀምጫለሁ። ለምሳሌ ታውኖች አሉ። ለምሳሌ በጋሞ ውስጥ የሚገኘው ታውን ማን ነው? አርባ ምንጭ ነው። ሄጄ እኔ አሁን ጋሞን ስመርጥ መምጣት ያለበት ከተማ ማን ነው? አርባ ምንጭ የሚለው ብቻ ነው መምጣት ያለበት ማለት ነው። ይሄንን ለማድረግ ምን አደርጋለሁኝ? እቺን እንደምታዩት ሁሉንም ሴሌክት አደርጋለሁኝ። አንድ ላይ አብረን እንይ። መጀመሪያ ይሄን በደንብ አድርጋችሁ በተለይ ፕራክቲካሊ መስራት የምትፈልጉ ሰዎች እቺን በደንብ አድርጋችሁ እዩዋትና ዘ ሴም ስቴፕ ኤክሴል ላይ መስራት ነው። ይሄንን ካደረግኩኝ በኋላ ምን ላድርግ? አዲስ ዳታ ማስገባት ፈልጋለሁ ብያችኋለሁ። እዚህ ጋር ትመጡና ምን የሚል አለ? ኢንሰርት ካስኬዲንግ ሴሌክት የምትላለች። ኢንሰርት ካስኬዲንግ ሴሌክት ላይ እዚህ ጋር ክሊክ ታደርጋላችሁ። ቅድም ኮፒ ያደረጋችሁትን እዚህ ኤክሴል ላይ ኮፒ ያደረጋችሁትን ምን ታደርጋላችሁ? እዚህ ጋር መጣችሁ ፔስት ታደርጉታላችሁ። ከዛ ምንድን ነው የምታደርጉት? ኢሚዲየትሊ ይሄን ካያችሁ በኋላ ደን ነው የምትሉት። ደን ብትሉት እና እዚህ ጋር ሴቭ አድርጌ ፕሪቪው ልበለው። እንምጣና ፕሪቪው ልበለው። ፕሪቪው ሳደርገው ያመጣልኛል።
እዚህ ጋር ስትመጡ ምን የሚል አለ? ዞን ብሎ ጋሞ አስቀምጧል። ታውኖቹን ግን አያመጣልኝም። ለምንድን ነው የማያመጣልኝ? ኢሚዲየትሊ መጥቼ ሉክ አሁን እዩት፣ እዚህ ጋር ታውን የለም። ሶ ኢሚዲየትሊ መጥቼ ጋሞን ብመርጥ ከታች ማን ይመጣል ማለት ነው? አርባ ምንጭ የሚል ይመጣል ማለት ነው። አሁን ደግሞ መጥቼ ጌዲዮን ብመርጥ በጌዲዮ ውስጥ የተካተቱት ከተሞች ስንት ናቸው? ሁለት ናቸው። እዚህ ጋር እንምጣና ላሳያችሁ። ለምሳሌ ጌዲዮ፣ ይሄ ጌዲዮ አለ። ጌዲዮ ውስጥ ስንት ከተማ ነው ያለው? ጌዲዮ እዚህ ጋር አንድ አለ፣ ዲላ አለ፣ ይርጋ ጨፌ አለ ማለት ነው። ሶ እዚህ ጋር መጥቼ አሁን ክሊክ ሳደርገው ጌዲዮ ሁለት ከተማ ማሳየት አለበት ማለት ነው። ማንና ማን? ዲላና ይርጋ ጨፌ ማለት ነው። ሶ ይሄንን በተመለከተ በደንብ ኢንዲቴል በፓርት 6 ላይ በደንብ አድርጌ ኤክሴሌክስ ፎርሞችን እንዴት ኤክሴል ላይ ሰርቼ ጥያቄዎችን አስገብቼ እንዴት ወደ ኮቦ ቱልቦክስ ኢምፖርት እንደማደርግ አሳያችኋለሁ ማለት ነው። ሶ ይሄንን በተመለከተ እንግዲህ ይሄንን ይመስላል ማለት ነው። ሶ አሁን ይሄንን ካደረግኩኝ በኋላ እሺ ምን ላድርገው? ሴቭ ልበለው። ኦኬ ከዛ ሴቭ ካደረግኩት በኋላ ምንድን ነው የማደርገው? እስኪ ፕሪቪው ልበለው። ሶ ፕሪቪው ብለው እንግዲህ እዚህ ጋር ያሳየኛል፣ የቀደሙን በደንብ አድርጎ ያሳየኛል ማለት ነው። ሶ አንድ የመጨረሻ ነገር ምንድን ነው? እንዴት ሲምፕል ካልኩሌሽኖችን እንደምትሰሩ አንድ ላይ አብረን እንሰራለን ማለት ነው። ሶ አንድ የመጨረሻ ነገር አንድ ላይ አብረን እናያለን ማለት ነው። ሲምፕል ካልኩሌሽኖችን እንዴት በኮቦ ቱልቦክስ በመጠቀም እንዴት እንሰራለን የሚለውን ነገር አንድ ላይ አብረን እናያለን ማለት ነው። ሶ አድቫንስድ የሚለውን ልክፈተው። እዚህ ጋር ፎርም ላይ ገብቼ ኤዲት ላድርገውና አንድ 3 ጥያቄዎችን ልጨምር። ሶ ለምሳሌ እዚህ ጋር ለምጣና ጂኦግራፊ ብዬ እንዴት ቶታል እና አቨሬጅ እንዴት ካልኩሌት እንደምናደርግ እናያለን። ጂኦግራፊ ብዬ ምን ላድርገው? ነምበር ላድርገው። ምክንያቱም ካልኩሌት የሚደረጉት ዳታ ታይፓቸው ምን መሆን አለበት? ነምበር መሆን አለበት። ጂኦግራፊ ከዛ ሂስትሪ ከዛ እችንም አድ ኮስችን ብዬ ምን ልበላት? ነምበር ልበላት። ከዛ ደግሞ ጂኦግራፊ ሂስትሪ ከዛ እስኪ እንበልና ሃሪክ ልበልና ምን ላድርገው? አድ ብዬ ምን ላድርገው? ነምበር ልበል ማለት ነው። ሶ አሁን የነዚህን የሶስቱን ትምህርቶች ቶታል ማግኘት ፈለኩኝ ማለት ነው። ሶ ቶታል ማድረግ ከፈለኩኝ ሶሪ ምንድነው ካልኩሌሽን ፊልድ መክፈት አለብኝ ማለት ነው። ሶ እዚህ ጋር ክሬት አደረግና ምን አደርጋለሁ? አድ ኮስችን ብዬ ምን እላለሁኝ? ካልኩሌት እላለሁኝ ማለት ነው። ሶ እዚህ ጋር የምሰጠው ፎርሙላ አለ። ሶ ከዛ በፊት ግን ምን ማድረግ አለብኝ? ጂኦግራፊ የሚለው ላይ ኔሙን እዚህ ጋር መጥቼ ዳታ ኮለመን ኔሙን አጫጭር ማድረግ አለብኝ። እዚህ ጋር ነው፣ ይሄ ነው ማተር የሚያደርገው። ጂኦ ልበለው። ከዛ እዚህ ጋር ክሊክ ላድርግ። አማርኛንም ልምጣና ዳታ ኮለመን ኔም የሚለውን ኤኤምኤች ልበለው። ከዛ ልምጣ አሁንም ሂስትሪ። ኦኬ ይሄ ዲስ ዋን ኢዝ ሂስትሪ አይ ቲንክ ሂስትሪ። አዎ ሂስትሪን ደግሞ ምን አደርጋለሁ ማለት ነው? ኤችአይኤስ ላድርገው ማለት ነው። ሶ አሁን እስኪ ልምጣ። ጂኦግራፊን ምን ብየዋለሁ? ጂኦ ብየዋለሁ። እሺ ከዛ ሂስትሪ እዚህ ጋር ኤችአይኤስ ብየዋለሁ። ከዛ አማሪክ ደግሞ ምን ብየዋለሁ? ኤኤምኤች ብየዋለሁ ማለት ነው። ሶ ካልኩሌት የሚል አንድ ኮለመን ጨምሬያለሁ። እነዚህ ሶስቱን ምን የሚያደርግልኝ ነው? ሶስቱ ላይ የማስገባውን ቫሊዩ የሚደምርልኝ ማለት ነው። ሶ እዚህ ጋር ክሊክ አደርጋለሁ። ምንድን ነው ካልኩሌት የሚል አድ ኩዌስችን ብዬ ምን አደርጋለሁ? እዚህ ጋር ካልኩሌት የምትለው ክሊክ አደርጋለሁ ማለት ነው። እዚህ ጋር መጥቼ ፎርሙላውን ጽፋለሁ። ፎርሙላው ምንድን ነው? እነዚህ ከሶስቱ ጂኦግራፊ፣ ሂስትሪና አማሪክ የሚለውን ቶታል እንዲያደርግልኝ ከፈለግኩኝ ምን አደርጋለሁ? የዶላር ምልክት ከዛ እቺን ብራኬቷን ትከፍታላችሁ። እቺ ብራኬት ናት። ከዛ ለምሳሌ ጂኦግራፊ ምንድን ነው ያልኩት? ጂኦ ነው፣ ጂኢኦ ነው። ከዛ እዘጋለሁኝ ብራኬቱን። ከዛ ፕላስ አደርጋለሁኝ። ከዛ አሁንም ምን አደርጋለሁኝ? የዶላር ምልክቷን እጫናለሁ። ከዛ ይሄን ከፍታለሁ። ሂስትሪ ኤችአይኤስ ነበረ። ከዛ እችን ብራኬቷን ከፍታለሁ፣ እዘጋለሁ። በደንብ አድርጋችሁ እዩ። ከዛ ፕላስ አደርጋለሁኝ። ከዛ አሁንም የዶላር ምልክቱ መረሳት የለበትም። ከዛ ምን አደርጋለሁኝ? ይችን ምን አደርጋለሁ? ከፍትና ምንድነው የቀረኝ? አማሪክ አይደለም ኤኤምኤች እላለሁ። ከዛ ቅንፏን ዘጋለሁ ማለት ነው። ሶ ካልኩሌት የሚያደርገው ምንድነው የሚያደርገው? ጂኦግራፊ ሲደመር ሂስትሪ ሲደመር አማሪክ ነው። ከእያንዳንዱ ከብራኬቱ ፊት ለፊት ዶላር ምልክቶች አሉ ማለት ነው። እችን ሴቭ አደርጋለሁ። ከዛ ምንድነው ማድረገው? ይሄ እንግዲህ በውስጥ ካልኩሌት የሚያደርገው ነው። ሶ ፊት ለፊት ላይ ግን እንዲያሳያችሁ ከፈለግን ለምሳሌ እዚህ ጋር ለምጣና ምን ላድርገው? ልዝጋውና ምን ልበለው? ሪዲፕሎይ ብዬው ኦኬ ብዬው ለምሳሌ ፎርሙን ልክፈተው። ሶ ኦፕን ልበለውና ኦፕን ስለው ያመጣልኛል፣ ያሳየኛል ትምህርቶቹን። ዲስካርድ ልበለውና ምን ላድርገው? እዚህ ጋር መጥቼ አሎ ልበለው። ከዛ እዚህ ጋር መጥቼ አሁን ይኸውላችሁ እንደምታዩት ይቅርታ አዲስ ቨርዥን ስለሆነ እችን ክሊክ ላርጋት። ከዛ እዚህ ጋር ልምጣና ይታያቸዋል ትምህርቶቹን ያሳየኛል። አሁን 80 እሺ ለምሳሌ 78 ለምሳሌ 90 ብየዋለሁ። ሶ በውስጡ ካልኩሌሽኑን ሰርቷል። ግን ካልኩሌሽኑ ቶታሉ ስንት እንደመጣ እዚህ ጋር ምን ማድረግ አለበት? ማሳየት አለበት። ሶ
ካልኩሌት የምትለው ፊልድ በውስጥ ደመረች እንጂ እዚህ ጋር ፊት ለፊት አላሳየኝም። ፊት ለፊት ላይ እንዲያሳየኝ ከፈለኩኝ ምን አደርጋለሁኝ? እዚህ ጋር ልምጣና ኤዲት ልበለው አሁንም ፎርሙን። ከዛ እዚህ ጋር ልምጣና እንደምታዩት ይሄ ካልኩሌት አድርጓል። ፊት ለፊት እንዲያሳየኝ ከፈለኩኝ ምን አደርጋለሁኝ? እቺ ካልኩሌት የሚለው የዳታ ኮለመን ኔሙ ማን ነው የሚለው ልውሰድ መጀመሪያ። ይታያቸዋል። ካልኩሌት የሚለው የዳታ ኮለመን ኔሙ ማን ነው? አልተጻፈዋል እንትን አይደለም። ለምሳሌ ቶታል ነው ብዬ ልበለው። እንዳትረሱ ይሄ በእያንዳንዱ ነገር ላይ ዳታ ኮለመን ኔሙ በጣም ማተር ያደርጋል። ምን አደርጋለሁኝ? አሁን እዚህ ጋር መጣና ክሊክ አደርጋለሁኝ። ዩር ቶታል ልበለው። ዩር ቶታል ማርክ ኢዝ ብዬ የዶላር ምልክት አደርጋለሁ። ከዛ ብራኬቱን ከፍታለሁ። ቶታል ብዬ ፋንክሽኑን ምን አደርገዋለሁ? ጠራዋለሁ ማለት ነው። ከዛ አድ ኩዌስችን ብዬ ምንድነው ማድረገው? ኖ ትለዋለሁ። ኖ ትለዋለሁ። አሁን ሴቭ ብዬ ልውጣ። ሴቭ ብዬ እችን ዘግቼ ለምሳሌ ሪዲፕሎይ አደርገውና ኦኬ ልበለውና ላሳያቸው። ይህንን በተመለከተ እንግዲህ ካልኩሌሽንን በተመለከተ ራሱን የቻለ ወደፊት ያየን አንድ ቪዲዮ እንሰራለን። ኦፕን ልበለውና ለምሳሌ ፎርሙላ መጥቼ ኦፕን ልበለው። መጨረሻ ላይ ያሉትን ሶስቱን ትምህርቶች ብቻ ላሳያችሁ። ዲስካርድ ልበለውና እዚህ ጋር መጥቼ አለው ልበለው። እስኪ አለው ልበለው። አዲስ ቨርዥን አለ ይለኛል። እንደቀደሙ ሪፍሬሽ ታደርጉታላችሁ። እዚህ ጋር ልምጣ። አሁን ይታያችኋል። ጂኦግራፊ 86 88 60 98 ብል እና ክሊክ ባረገው ባዶ ቦታ ላይ ምን ያደርጋል? 246 ነው ቶታል ማርክ ይላል ማለት ነው። የቀደሙ ካልኩሌት የሚለው ፋንክሽን ውስጥ ደምሮ ያስቀምጠዋል እንጂ ወደ ፊት ለፊት አያመጣላቸውም። ወደ ፊት ለፊት ለማምጣት ምንድን ያደርጉት ማለት ነው? ምን አደረግኩት? ፋንክሽኑን ጠራሁት ማለት ነው። እዚህ ጋር እንደምታዩት ፋንክሽኑን ጠራሁት ማለት ነው። እዚህ ጋር እንደምታዩት ነው ማለት ነው። አቭሬጅ ደግሞ ከፈለኩኝ ምን አደርጋለሁኝ? አቭሬጅ ከፈለኩኝ አድ ብዬ ኮስችን ብዬ ካልኩሌት እላለሁኝ። ከዛ ምንድነው ማድረገው? እዚህ ጋር አሁንም በዶላር ምልክቱን ላድርገው። ዶላር ምልክት እዚህ ጋር ዶላር ምልክቷን ላርጋት። ከዛ በኋላ ኦፕን ብራኬት ላርግና ምን ላርገው? ቶታል አይደለም ቶታሉን ፋንክሽን ነው የጠራው። ቶታል ማለት የማን ነው? የዚህኛው ይሄ አማርኛ ጂኦግራፊና ሂስትሪን የሚደምረው የፋንክሽኑ ምን ኔም ዳታ ኮለመን ኔም። ቶታሉ ሲካፈል ለምንድን ነው ማድረገው? ኦኬ ይቅርታ፣ አንድ ጊዜ በጣም ይቅርታ። ቶታል ነምበር ኦፍ ሳብጀክት ስለሚያስፈልግ ምን ላርገው? እዚህ ጋር ክሊክ ላርግና እሺ ነምበር ኦፍ ሳብጀክት፣ ምክንያቱም አቨሬጁን ለማግኘት የሚያካፍለው ቶታል ማርኩን በነምበር ኦፍ ሳብጀክት ስለሚያካፍል አድ ኮስችን ልበለው፣ ነምበር ልበለው። እዚህ ጋር ነምበር ኦፍ ሳብጀክት የሚላለ። አሁን ግን ምን ማድረግ እችላለሁ? ካልኩሌት የሚል እንትን መጥራት እችላለሁ ማለት ነው። ካልኩሌት ልበለው። ከዛ ምንድነው ማድረገው? የዶላር ምልክት አረጋለሁ። ከዛ እችን ከፍታለሁ። ቶታል አረግና ከዛ ዲቫይድድ ዲአይቪ ሲካፈል በማ ነምበር ኦፍ ሳብጀክት ማን ነው? ዳታ ኮለመን ኔሙ ነምበር ኦፍ ሳብጀክት አይደለም። እሺ ለምሳሌ ኤስዩቢ ልበለው። ነምበር ኦፍ ሳብጀክት ኤስዩቢ ነው ልበለው። ዲቫይድድ ባይ በማን የዶላር ምልክትን ዲቫይድድ ባይ የዶላር ምልክት ከዛ ኦፕን ብረንትሩ ልክፈታውና ምን ላድርገው? ኤስዩቢ አድርገውና ልዝጋው። ይሄን ሴቭ ልበለው። አሁንም ልክ እንደቀደሙ ምን ልበለው? ዮር አቨሬጅ ማርክ ኢዝ ብዬ ይሄን ፋንክሽን ልጥራው፣ ያካፈለውን ፋንክሽን ልጥራው። እዚህ ጋር ክሊክ ላርግ። እሺ ፋንክሽኑ ምንድነው? ኤቪኢ ነው። ምን ላርገው? ዮር አቨሬጅ ማርክ ኢዝ ብዬ የዶላር ምልክቱን ላርግና ከዛ ምን ላርገው? እችን ከፍቼ ኤቪኢ ብዬ ልዝጋው ማለት ነው። አድ ኩዌስችን ብዬ ምን ልበለው? ኖት ልበለው። ሴቭ ልበለው። እዚህ ጋር እችን ልዝጋት። አይ ነው በጣም እንደፈጠንኩባችሁ አውቃለሁ፣ ግን ካልኩሌሽንን በተመለከተ ራሱን የቻለ አንድ ቪዲዮ ወደፊት እንሰራለን በሚል እሳቤ ነው ማለት ነው። አድቫንስድ ፎርም ከዛ በኋላ ኦፕን። እሺ ኦፕን ካደረግኩት በኋላ ምንድነው ማድረገው? አዲስ ቨርዥን አለ ይለኛል። ዲስካርድ ልበለውና አዲስ ቨርዥን አለ ይለኛል። ፎር ሹር ይኸው አዲስ ቨርዥን ስለቀየርኩት ኢንተር ልበለው። እዚህ ጋር ልምጣና አሁን እንግዲህ እንየው ማለት ነው። ጂኦግራፊ የምላርገው 74 ልበለው፣ 76 ልበለው፣ 89 ልበለው፣ 92 ልበለው። እዚህ ጋር ክሊክ ባረግ ቶታል ማርክ ይሄ ነው ይላል። ነምበር ኦፍ ሳብጀክቱ ስንት ነው? ነምበር ኦፍ ሳብጀክቱ 3 ናቸው። 3 አድርጌ እዚህ ጋር ክሊክ ባረገው ይታያቸዋል። አሁን አቨሬጁን ያወጣልኛል። ዩሮ አቨሬጅ ማርኪስ 85.66 ብሎ ያሳየኛል ማለት ነው። ይሄንን በተመለከተ ካልኩሌሽንን በተመለከተ እንግዲህ ፈጣሪ ወደፊት ከረዳን አዲስ ቪዲዮ ራሱን የቻለ አንድ ቪዲዮ አድቫንስድ ነገሮችም አሉት። ለምሳሌ ፋንክሽኖችን እያስገባችሁ በምትፈልጉት መንገድ ካልኩሌሽኖችን የምትሰሩበትን ራሱን የቻለ ቪዲዮ ይኖራል ማለት ነው። በጣም አመሰግናለሁኝ። በጣም ቆንጆ ነገሮች እንዳያችሁ ተስፋ አደርጋለሁኝ። ፓርት 1
ኮቦ ቱልቦክስ አለ፣ ፓርት 2 አለ፣ ፓርት 3 አለ፣ ፓርት 4 አለ። ይሄኛው ፓርት 5 ደግሞ አንዳንድ አድቫንስድ ፋንክሽናሊቲዎችን ሪቪዥን ጋር አንድ ላይ ጨምሮ ነው የሚያደርግላችሁ። ወደፊት እንግዲህ 2 ቪዲዮዎችን ተጨማሪ ልንሰራ እንችላለን። አንደኛው በጣም ወሳኝ የሚባለው የኤክሴል ሌግስ ፎርሞችን እንዴት በኤክሴል ሰርቼ ኢምፖርት አደርጋለሁ የሚለው ነው። ሁለተኛ ደግሞ ካልኩሌሽኖችን ራሱን የቻለ አንድ ቪዲዮ እሰራላችኋለሁ ማለት ነው። በጣም አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። እንግዲህ በሚቀጥለው ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።